ሲሳይነ ዘለለለተነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ጸልዪ ምሕረተ ወፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ኦ ተወካፌ ንስሐ ሠራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ጉባኤያችንን ይባርክልን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን ሊቀ ብርሃናት ነህምያ ጌጡ፣ ወንድማችን ዲያቆን ኤፍሬም ስለሺ እግዚአብሔር አምላካችን መልካም ፈቃዱ ሆኖ በዚህ በሰሜን አሜሪካ የማህበረ ካህናት የፌስቡክ የቀጥታ ስርጭት የወጣቶች አስተዋጽኦ ከሀገር ሰላም በሚል ርዕሰ ጉዳይ ላይ እንድንወያይ መልካም ፈቃዳችሁ ሆኖ እዚህ ስለተገኛችሁ በእግዚአብሔር ስም ምስጋናችንን እናቀርባለን። ከዚህ በመቀጠል በቀጥታ ወደ የምንወያይበት ርዕሶቻችን ከመሄዳችን በፊት አስቀድመን ሁሌም እንደሚደረገው መምህራኖቻችን ራሳችሁን ታስተዋውቁና ከዛ በቀጥታ ወደ ጥያቄዎቻችን እንሄዳለን። በቀጥታ ወደ ሊቀ ብርሃናት ቀሲስ ነህምያ ጌጡ እመጣለሁ። እሺ፣ አመሰግናለሁ ዲያቆን ፍቃዱ። ቀሲስ ነህምያ ጌጡ እባላለሁ። በደብረገነት መድኃኔዓለም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴምፕል ሂልስ ሜሪላንድ ዋሽንግተን ዲሲ አካባቢ የማገለግል አባት ነኝ። በእውነቱ በቤተክርስቲያን አገልግሎቴ እያገለገልኩ እገኛለሁ። ዛሬም ደግሞ በማህበረ ካህናቱ በፌስቡክ እና በዩቲዩብ ቻናሉ የወጣቶች አስተዋጽኦ ከሀገር ሰላም ጋር የሚለውን ውይይት ለመሳተፍ በእንግድነት በመቅረቤ ደስታም ክብርም ይሰማኛል። ተመልካቾቻችንን የምጠይቀው በተለያየ ሶሻል ሚዲያ ውስጥ ያላችሁ፣ በፌስቡክም ያላችሁ፣ በዩቲዩብም ያላችሁ ሼር በማድረግ ሌሎችም እንዲመለከቱትና እንዲያገኙት የማድረግ አስተዋጽኦአችሁን ወይም ረዳትነታችሁ ከኛ አይለየን። ቃለ እግዚአብሔር፣ ቃለ ቤተክርስቲያን፣ ትምህርተ ሃይማኖት፣ ስርዓተ ቤተክርስቲያን በሁሉ እንዲዳረስና እንዲሰማ ሼር እያደረጋችሁ ቆዩ። ላለው አመሰግናለሁ። እግዚአብሔር ይስጥልኝ። ሊቀ ብርሃናት ቀሲስ ነህምያ ጌጡ፣ ወደ ወንድማችን ዲያቆን ኤፍሬም ስለሺ እመጣለሁ። አንተም እንደዚሁም ራስህን ለተመልካቾቻችን ታስተዋውቅልናለህ። እሺ፣ እግዚአብሔር ይስጥልን። ዲያቆን ፍቃዱ፣ ዲያቆን ኤፍሬም እባላለሁ። በናሽቪል ቴኒሲ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደብረ ቀራንዮ መድኃኔዓለም ቤተክርስቲያን አገልጋይ ነኝ። እሺ፣ ሁለታችሁንም እግዚአብሔር ያክብርልኝ። አሁን በቀጥታ ወደ ጥያቄዎቻችን ነው የምንሄደው። የምንወያይባቸው ርዕሶች አሉ። እነዛን ተራ በተራ እያነሳን ወደ ሁለታችሁም እያመጣን ሁለታችሁም በዛ ርዕሰ ጉዳዮች ላይ የሚሰማችሁን ነገር ሀሳቦችን እየሰጠን እንሄዳለን። ክቡራን ተመልካቾቻችን የፌስቡክ የቀጥታ ስርጭት የምትመለከቱት መርሃ ግብር ነው። እሺ፣ የመጀመሪያው ጥያቄያችን የወጣትነት ህይወትና ክርስቲያን እንዴት ሳይጣረሱ ሳይጋጩ መኖር ይቻላል በሚለው ጉዳይ ላይ እንወያያለን። በቀጥታ ወደ ሊቀ ብርሃናት ቀሲስ። እሺ፣ አመሰግናለሁ ዲያቆን ፍቃዱ። በእውነት ቤተክርስቲያን ለአገልግሎት የቆመች ለአምልኮት የጸናች በስርዓተ መጽሐፍ ቅዱስ ወይም መጽሐፍ ቅዱስን መሰረት ባደረጉ ቀኖናዎች የታነጸች ቅድስት ተዋሕዶ ቤተክርስቲያን በእውነት ለኛ
ትልቅ ስፍራ ያላት እንዲሁም ከትውልድ ወደ ትውልድ ከአባቶቻችን ትምህርት ሃይማኖቷ አምልኮ ስርዓቷ ሲወርድ ሲወራረድ የመጣ ስንቀባበለው የመጣ እንደሆነ ሁላችንም የምናውቀው እውነታ ነው። ስለዚህ የቤተክርስቲያን ተልእኮ ልጆቿን ከህፃንነታቸው ጀምሮ ወንዶችን ከ40 ቀናቸው ሴቶችን ከ80 ቀናቸው ጀምሮ በትምህርቷ በስርዓቷ በአምልኮት ስርዓቷ ሁሉ እያነጸች እያስተማረች ትገኛለች ተገኝታለችም። ይህች ቤተክርስቲያን ደግሞ አየር ላይ ያለችም አይደለችም፣ በምድር ላይ ነው ያለችው። የምትታወቀውም በእኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተብላ ነው። ስለዚህ የዚች ቤተክርስቲያን ህልውና በሀገሪቱ ምድር ላይ የተንሰራፋ ሆኖ የምናየው ቤተክርስቲያኒቱ ከዘረጋችው ያስተምህሮ ትምህርት አሰጣጥ ስርዓት፣ የመጻሕፍት አቀራረጽ እንዲሁም ደግሞ እነዚህን የሰራችውን ትምህርት የቀረጸቻቸውንም መጻሕፍት ለልጆቿ አድርሳ ልጆቿ ስል እንግዲህ ምዕመናንንም አገልጋዮቿንም ይጠቀልላል። ለነዚህ ሁሉ አድርሳ አሳድጋለች። እንደምናውቀው ሁላችንም በኢትዮጵያ ያደግን አብዛኞቻችን በኔ እድሜም ያላችሁ አብዛኞቻችሁ ፊደል ቆጥረን ያደግነው መጽሐፍ ማንበብ የጀመርነው በቤተክርስቲያን ነው ብዬ ብናገር ያጋነንኩ አይመስለኝም። መሰረትም ሆና ያየናት እርሷ ናት። ስለዚህ ከህፃንነታችን ጀምራ ሀሁ ብላ አቡጊዳን አስተምራ መልእክተ ዮሐንስ ሐዋርያ ብላ ደግሞ ግዕዝን አስቀጽላን ስናድግም ዳዊት ደግመን ከዚያም አልፈን ደግሞ በዘመናዊ ትምህርት ቤት ገብተን ደግሞ ዘመናዊ ትምህርቶችንም እየተማርን እንዲሁ ደግሞ ቤተክርስቲያን ወደ ወጣትነት ህይወታችን ስንመጣ ወጣትነት ሁላችንም እንደምናውቀው ሙቀት እሳት የሚሰማን ወቅት ነው። ያንን ደግሞ የምንገዛበት ያንን በወጣትነትህ ወይም በጉብዝና ወራት ፈጣሪህን አስብ የሚለውን የቅዱስ መጽሐፍ ቃል መሰረት አድርጋ ቤተክርስቲያን ወጣቶችን ታንጻለች። ይህንን የምታንጽበት ምክንያት ምንድነው ከተባለ ዋናው ዓላማዋ ቤተክርስቲያን የክርስቶስ መልእክተኛ ስለሆነች ነው። ክርስቶስ ደግሞ ሰላም ነው። መድኃኒታችን ጌታችን ኢየሱስ ክርስቶስ እኔ ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይነት ሰላም አይደለም ብሎ በዮሐንስ ወንጌል ምዕራፍ 15 ላይ እንዳስተማረ ያንን መሰረት ያደረገ ክርስቶስ ኢየሱስን መሰረት ያደረገ ሰላምን ከልጅነታችን ቀርጻ አሳድጋናለች። በእያንዳንዳችን ውስጥ ያ ሰላም የሁሉ መሰረት ነው። ያ ሰላም የእውቀታችን መሰረት ነው። ያ ሰላም የትምህርታችን መሰረት ነው። ያ ሰላም የአምልኮታችን መሰረት ነው። ያ ሰላም በቅዳሴያችንም ሰላማዊ ኢየሱስ ክርስቶስ ሰላምህን ስጠን ብለን የምንለምነው የጸሎታችንም ድምጽ ነው። ሰላም ካህኑም ሰላም ለሁላችሁ ይሁን የሚለውን የጌታችን የመድኃኒታችን የኢየሱስ ክርስቶስን ንግግር በቅዳሴ ውስጥ ከ15 እስከ 17 ጊዜ ባለ ቅዳሴ ላይ ይህ ድምጽ ሁሉ እንዲሰማ አድርጋ ቤተክርስቲያን ሰርታለች እና ሰላም መሰረታዊ የአገልግሎታችን ወይም መሰረታዊ የትምህርታችን ተልእኮ ማስፈጸሚያ ነው። ስለዚህ ወጣትነትና ሰላምን ማምጣት ወይም ወጣትነትና በሰላም ውስጥ በቤተክርስቲያን አገልግሎት ውስጥ የማደግ ነገር ሊጋጩ የሚችሉ አይደሉም። የወጣትነት ህይወት ብዙ ውጣ ውረድ አለው። እንደውም በስነ ልቡና ትምህርት የሚነገር ነገር አለ። ብስለት የምናገኘው ራሱ
ወጣትነታችን ወደ 25 ዓመት ሲጠጋ አይምሯችን ወደ መብሰሉ እንደሚመጣ የስነ ልቡና መምህራንም ይነግሩናል። ቤተክርስቲያናችንም ደግሞ የ30 ዓመት ሰው ስንሆን ሙሉ ዕውቀትና ሙሉ ብስለት ሊኖረን እንደሚችል ታስተምረናለች። ስለዚህ ይህ ወቅት የምንበስልበት የቤተክርስቲያን ወጣትነትን እያሰብን ከእግዚአብሔር ጋር ያለንን ግንኙነት የምናዳብርበት ነው። ስለዚህ የሚጋጭ ነገር ይኖረዋል ብዬ አላምንም። ዋናው ነገር የቤተክርስቲያንን ትምህርት ከመረዳት የቤተክርስቲያንን ተልእኮ ከማወቅ በአጠቃላይ ቤተክርስቲያን በሀገር ላይ ቤተክርስቲያን በወጣትነት ላይ ያላትን ተጽዕኖ ከመቀበል ጋር ሁላችን የምናውቀው አንድ እውነት አለ። ሁላችን የምናውቀው ቤተሰብ ለሁሉ ነገር መሰረት ነው። ቤተሰብን ስንል ባል፣ ሚስት፣ ልጆች በአንድ ቤት ውስጥ የሚኖሩ እነዚህ ቤተሰቦች ለሁሉ ነገር መሰረት ናቸው። አሁን ለምሳሌ በቤተሰብ ውስጥ ኤምፓቲ እና ስፒሪቹዋሊቲ ምንድነው? ቀናኢነትና መንፈሳዊነት የሚያድጉት ቤት ውስጥ ነው። እግዚአብሔርን የመፈለግ ቅድስናን የመፈለግ ጸሎትን የመሻት በሃይማኖት የመኖር ቀናኢነት የሚመሰረተው ቤት ውስጥ ነው። ይህንን ሁላችን የምንረዳው ነው። በዛ ቀናኢነት ወደ ክርስቶስ የጸጋ ስጦታ የመቅናት ምክክርን፣ ንግግርን ቤት ውስጥ ስንጀምር ልጆቻችንም ያንን በማየት መንፈሳዊነታቸው እንዲታነጽ እናደርጋለን። ስለዚህ መሰረቱ የሚጣለው ገና በልጅነት ወቅት ነው። በልጅነት ወቅት ያለ ያ ቀናኢነት፣ ያ ለተልእኮ መፋጠን፣ ለጸሎት መፍጠን፣ ለጾም መበርታት፣ ቅዱሳት መጽሐፍትን ለመመርመር መትጋት፣ እነዚህ ቤታችን ውስጥ የምንለማመደው ልምምዶች ናቸው። እነዚህን ልምምዶች እየተለማመድን እነዚህን ነገሮች እየተማርናቸው በቤታችን ውስጥ እየታነጽን ስንሄድ ቤተክርስቲያን በምንሄድበት ሰዓት ደግሞ ቤተክርስቲያን አስተምህሮዋን፣ ስርዓተ አምልኮቷን፣ ስርዓተ ቤተክርስቲያኗን፣ ቀለሞቿን፣ ጽሁፎቿን፣ ድርሰቶቿን ሁሉ እያስተማረች ታሳድገናለች ማለት ነው። አሁን በእነዚህ ዕውቀት ውስጥ ከተሞላን፣ በእነዚህ ዕውቀት ውስጥ ከተዘረጋን እኛ ደግሞ ትምህርታችንም ህይወታችንም በዛ ላይ የታነጸ ስለሆነ ግጭት እንዳይኖር እናደርጋለን። የማናውቀውን ነገር ልንጋጭ እንችላለን፣ የምናውቀውን ግን አንጋጭም። ቤተክርስቲያንን ካወቅናት፣ ቤተክርስቲያንን ከተረዳናት አንጋጫትም። ምክንያቱም የምናውቃት ግንኙነታችንን ከልጅነት ጀምሮ የዘረጋንባት ማንነቷን ከልጅነታችን ጀምሮ ያወቅናት ስለሆነ ይሄ መሰረት ያለ ከሆነ የወጣቶች ዓለም በጊዜው ፍጥነት ቢለዋወጥም የምናውቃት ቤተክርስቲያን ግን ስርዓተ አምልኮዋን፣ አስተምህሮዋን ይዛ በመስጠቷ እያወቅናት እንሄዳለን። አንድ ነገር ሁላችንም የምንረዳው ነገር አለ። እናት ድሃም ትሁን ሀብታምም ትሁን እናትነቷ መቼም ቢሆን አይለወጥም። አባትም ድሃም ይሁን ባለጸጋም ይሁን የተማረም ይሁን ያልተማረ ይሁን አባትነቱ አይዘነጋም። ቤተክርስቲያን በኢኮኖሚዋ በተለያየ ነገሩ ደካማ እንኳን የሆነ ነገር በዓለም ዙሪያ የሚያስመስል ነገር ቢመጣ እንኳን እናትነቷ አይረዳም። ምክንያቱም ያላትን ሰጥታ ባላት አሳድጋ እዚህ አድርሳለችና። ስለዚህ ይሄ ሪሌሽንሺፕ ወይም ይሄ ግንኙነት ዘላለማዊ ግንኙነት ነው። ምክንያቱም የቤተክርስቲያን ራሷ መድኃኒታችን ጌታችን ኢየሱስ ክርስቶስ ነውና መድኃኒታችን ኢየሱስ ክርስቶስ ራሷ የሆነላት ቤተክርስቲያን ደግሞ እኛን አሳድጋለችና መሰረታችን ሁልጊዜም አስተዋጽኦ አለው ብያለሁና ሊጣረስ ወይም በአሁኑ ቋንቋ ሊጣረስ የሚችል ወይም ሊጋጭ የሚችል ነገር አይኖርም።
ብዬ አስባለሁ። ዲያቆን ኤፍሬም በዚህ ላይ የምትጨምረውን አንተ ብትጨምርበትና እያሰፋ ነው መሄድ እንችላለን። እግዚአብሔር ይስጥልን ሊቀ ብርሃናት። ያው ማህበረ ካህናትን ይህችን እድል ይሰማል? አዎ ይሰማል። ይህንን እድል ስለተሰጠኝ እግዚአብሔር አመሰግናለሁ። እግዚአብሔር ይስጥልን። ያው ሊቀ ብርሃናት ባሉት ላይ የምጨምረው እሳቸው በደንብ ከመጀመሪያውም ጀምሮ ቤተክርስቲያን ስትመሰረት ብለው ነግረውናል። በዚህ ላይ እኔ ማያት ቤተክርስቲያንን አሁን ከወጣቶች ጋር ይጋጫል የሚለውን ጥያቄ ለመመለስ አይደለም ከወጣቶች ጋር ከወጣቶች ህይወት ጋር ቤተክርስቲያንን ማገልገል ሊጋጭ ቀርቶ ቤተክርስቲያንን ክርስቶስ ሲመሰረታት ያው ሊቀ ብርሃናት ያርሙኛል ለማያምነውም እንድትመች አድርገው ነው ቤተክርስቲያን የመሰረታት ክርስቶስ ሲመሰረታት። ያቺ መንግስተ ሰማያት ላይ መንግስተ ሰማያት ውስጥ የምትታወቀው በዓለመ መላእክት የምትታወቀው ቤተክርስቲያን በምድር ላይ መጥቶ ነው በደሙ ዋሽቶ የተከላት። ለዚህም ነው ዛሬ የማያምነውም በክርስትና ኢንፍሉዌንስ ያልተደረገ ባህል፣ ያልተደረገ ፖለቲካ፣ ያልተደረገ ርዕዮተ ዓለም፣ ያልተደረገ ህዝብ የለም ከማያምነው ጀምሮ ማለት ነው። ልክ ፀሐይ ለማያምነውም ለሚያምነውም ጠልቃ እንደምትወጣ እግዚአብሔር ለሚያምነውም ለማያምነውም እንደሚመግበው ሁሉ ክርስትናም እቺ በምድር ላይ የተቋቋመችው ቤተክርስቲያን በየህይወታችን ገብታ አማኙን ሳይሆን የማያምነውንም ትመግባለች ያለችው እስከዛሬና በአጠቃላይ ባስቀምጠው እኔ ክርስቶስ ቤተክርስቲያንን በምድር ላይ ሲመሰረታት ሶስት መሰረታዊ ነገሮችን ሰጥቷታል። ለቤተክርስቲያን ሰጥቶናል። በቤተክርስቲያን ውስጥ ስናልፍ እንግዲህ ቤተክርስቲያን ስንል ከመጀመሪያ ከፓትሪያርኩ እስከ መጨረሻው አገልጋዮች ድረስ ከዛም ደግሞ ምዕመናን እስከ የ40 እና በ80 ቀን በ40 እና በ80 ቀን ተጠምቆ የሚገቡ ህፃናት ያሉበት ማህበረ ምዕመናን ነው ቤተክርስቲያን ስንል ማለት ነው። ለነዚህ የሚሆን ለዚህ አገልግሎት የሚሆን ሶስት ተቋማት በዚህቹ በአንዷ ተቋም ቤተክርስቲያን ውስጥ ሶስት ነገሮች እናልፍባታለን። የመጀመሪያው ያው ራሱ የምንሰበሰብባት ቤተክርስቲያን ክርስቶስ ሰጥቶናል በደሙ ያጃት ብለን ያው ቤተክርስቲያን ስንል እየተረጎመን ማህበረ ምዕመኑ ቅድም እንዳልነው ከፓትሪያርኩ እስከ ማህበረ ምዕመኑ ወይም ከላይ እስከ ታች ድረስ ያለው የክርስቶስ አካል ብለን ልንተረጉመው እንችላለን። እንደገና የምንሰበሰብበት ህንፃ ቤተክርስቲያን፣ ከዛም ደግሞ ራሳችን ራሱ ቤተክርስቲያንን ያንን ሰጥቶናል። አሁን በዚህ ኮንቴክስት ስንመለከተው ግን የምንሰበሰብበት ምስጢራተ ቤተክርስቲያንን የምንሳተፍበት ቤተክርስቲያን ሰጥቶናል። ሁለተኛው ትልቁ የሰጠን ነገር ጉባኤ ቤት ነው። መማማሪያ ማለት ነው። ሰው ሁሉ በየድርሻው ልክ ምግብ በእድሜያችን ልክ ወይም ደግሞ በምንችለው ልክ እንደምንመገበው ሁሉ በቤተክርስቲያንም አስተምህሮ ለሊቃውንቱ የሚሆን ለወጣቱ የሚሆን ለህፃናቱ የሚሆን እያለ ጌታ ለቅዱስ ጴጥሮስ በጎቼን ጠብቅ ጥቦቶቼን ጠብቅ እያለ በየደረጃቸው እንደነገራቸው ለእያንዳንዱ ድርሻ የሚሆን ጉባኤ ቤት አለ። ሰንበት ቤት ብለን ልንጠራው እንችላለን፣ ጉባኤ ቤት ብለን ልንጠራው እንችላለን፣ የሊቃውንት ጉባኤ ልንለው እንችላለን፣ ወይም ደግሞ አንዳንድ ጊዜ ራሱ ስብሰባም ልንለው ሁሉ እንችላለን። ግን እግዚአብሔር በአንድም ሁለትም በስሙ በተሰበሰብንበት የምንማማርበትን ጉባኤ ቤት ሰርቶልን ነው የሄደው። ሐዋርያትን አንድም የላካቸው በዛ ነው ማለት ነው። ሶስተኛውና መጨረሻው ግን በጉባኤ ቤት ብቻ እንድንማር ሳይሆን በእያንዳንዳችን ህይወት ውስጥ ራሱ ኢንዲቪጁዋል ህይወት ውስጥ እድገት እንድናመጣ በዚህ ቤተክርስቲያን ውስጥ እንድናልፍ የንስሐ አባትን ስርዓት ደግሞ ክርስቶስ ሰርቶልን ነው የሄደው። መጀመሪያ ያው በቤተክርስቲያን ታሪክ እንደምናውቀው አባታችንም ሐዋርያትም ይሄንን በመንፈስ ቅዱስ የበለጠ እየገባቸው እየተማሩ ሄዱ እንጂ መጀመሪያ ላይ ሐዋርያው ንስሐ ሰው ሲገባ ሁሉም ሰው በተሰበሰበበት ነበረ። በቤተክርስቲያኑ የመጀመሪያ ቤተክርስቲያን ታሪክ ንስሐ የሚገባ የነበረው ግን ከዛ በኋላ ቤተክርስቲያን ይሄ አቅጣጫ የበለጠ ኃጢአትን እያስተማረ ለምዕመኑ ለወጣቱ እየሄደ ሲመጣ በቅዱስ ሲኖዶስ ወስነው በእያንዳንዱ ንስሐ አባት እንዲኖረው መጀመሪያም ክርስቶስ ያንን የመሰረታት ወንጌልን ሲያስተምር ያንን ያስተማራቸው የበለጠ ግን ያቺ በምድር ላይ ተመሰረተችው ቤተክርስቲያን ፍጹም ብትሆንም እኛ ግን ዕውቀታችን እያደገ ስለሆነ በየጊዜው የሚሄደው ንስሐ አባት የሚለውንም ስርዓት ከመጀመሪያ ሐዋርያት ሰሩልን ማለት ነው። ስለዚህ በዚህ ሶስት ነገር ውስጥ የማያልፍ ምዕመን የለም አይደለም። ምዕመን እንዳልኩት ቅድም
የማያምነው ሳቀር ነው በዚህ ውስጥ እንዲያልፍ የሚደረገው። ስለዚህ ወጣቱ የሚያልፈው በዚህ እስከሆነ ድረስ እንኳን ሊጣረስ እንዳልኩት ለማያምነው ራሱ የምታመች ቤተክርስቲያን ነች። አላምንም የሚለው ራሱ ኢንፍሉዌንስ የሚሆንባት እንዳው እግዚአብሔር በኪነ ጥበቡ ብዙዎችን አላምንም ያሉትን ራሱ በኪነ ጥበቡ ስንቱን ለውጦ እስከ ቅድስና ደረጃ ያደረሰች ቤተክርስቲያን ነች በዚሁ መዋቅር እያለፉ። ስለዚህ እኔ የምመለከተው በዚህ መልክ ነው። ያው ሊቀ ብርሃናት ባሉት አንድ ላይ ሳመጣው ማለት ነው። ልጨምርልህና አንድ እዚሁ ላይ ምን አለ መሰለህ ዲያቆን ፍቃዱ የሚጋጭብን ጊዜ የሚመጣው መንፈሳዊነትን እንደ አማራጭ መንገድ ስናየው መንፈሳዊ መሆን ለዚህ አማራጭ መንገዴ ነው ብለን ስንል ክርስትናችን ከኛነታችን ጋር ይጋጫል። ነገር ግን መንፈሳዊነት ለህይወቴ ዋና አስፈላጊ ይሄንን ያመጣውት ከምን አንፃር ነው? ዲያቆን ኤፍሬም እንደገለጸው ክርስትናን በተለያየ ርዕዮተ ዓለም ውስጥ ያሉ ሰዎች እንኳን መጠቀሚያ ሲያደርጉት እናያለን። እና ይሄ ደግሞ የሚመጣው ከምንድን ነው? መንፈሳዊነት አማራጭ መንገዴ ነው፣ ለዚህ አማራጭ መንገዴ መንፈሳዊነትን ብትጠቀምበት ካለ ያ ክርስቲያን ያ ህይወቱ ከክርስትናው ጋር ይጋጭበታል። መንፈሳዊነት ግን አማራጭ መንገድ ሳይሆን ዋና አስፈላጊ የህይወት መንገድ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ እኔ አማራጭ መንገድ ነኝ አይደለም ያለን፣ እኔ እውነትም ህይወትም መንገድም ነኝ ነው ያለን። ስለዚህ በኢየሱስ ክርስቶስ ማመን አማራጭ ብለን የምንይዘው አይደለም። ለዚህ ነገር አማራጭ ለዚህ ነገር መሄጃዬ እንዲሆን ብለን የምንይዘው አይደለም። ይሄንን እስከማገኝ በዚህ ምድር ላይ እስከምከብር ድረስ ብለን የምንይዘው አይደለም። መንፈሳዊነት አማራጭ መንገድ ሳይሆን ዋና መንገድ መሆን አለበት። የምንጾመው የዘላለም ህይወት፣ የምንሰግደው፣ የምናመልከው፣ የምንቀደሰው፣ የምንቀድሰው፣ የምንቆርበው፣ የምናቆርበው ቅድም እንዳለው ከፓትርያርክ እስከ አጻዊ ሆህት በሶስቱ ጾታ ምዕመናን በዲያቆን በቅስና በጵጵስና ያሉ አገልጋዮች በምዕመናን ደረጃ ከምዕመናን ጎልማሶች፣ ሽማግሌዎች፣ ወጣቶች፣ ህፃናት ጭምር መንፈሳዊነት አማራጭ መንገድ ሳይሆን ዋና መንገዳችን ነው። ቅዱስ መጽሐፍም እንደሚነግረን ኤርምያስ ምዕራፍ 6 ቁጥር 16 ላይ ይህንን እወቁ፣ የቀደመችይቱን መንገድ ተመልከቱ፣ በእርሷ ብትሄዱ ለነፍሳችሁ እረፍት ታገኛላችሁ የሚል ንግግር ነው ያለው። አማራጭ መንገድ ብትይዙ አይደለም። ስለዚህ የሚጋጭብን አማራጭ ነገር ስናደርገው ነው። ሃይማኖት አንዲት ናት። ያቺም ደግሞ ህይወትን የምናገኝባት ዘላለማዊ ህይወትን የምንወርስባት ናት። ስለዚህ በተለያየ ነገር ውስጥም ብንሆን ይህቺን ሃይማኖት የምንከተላት ክርስትናችንን ብለን ክርስትናን የምንይዛት አንድ መንገድ ናት የምንሄድባት ብለን ሲሆን አንጋጭብንም። አማራጭ ስናደርገው ግን ይጋጭብናል። ምክንያቱም ለሌላ አጀንዳ መፈጸሚያና ማስፈጸሚያ እናደርጋታለንና ክርስትናችንን ወይም ለሚጠፋው ዓለም መጠቀሚያ ብቻ እናደርጋታለን። ቅድም ዲያቆን ኤፍሬም በጥሩ አገላለጽ የገለጸው አለ። ቤተክርስቲያን በምድር ላይ ያለችው ቤተክርስቲያን በሰማይ ያለችውን መንግስተ ሰማያት የምታሳየን መድረክ ናት። ስለዚህ እዚህ በቅድስና የምንኖርባት ቤተክርስቲያን የምታሻግረን ወደማትጠፋው ዘላለማዊት መንግስተ ሰማያት ነው። አማራጭ የለም። አማራጩ ይሄ ነው ብለን ስንይዝ ያኔ መጋጨትም የለም። በስምምነት ቃሏን እየተማርን ስርዓቷን እየፈጸምን መኖር እንችላለን ማለት ነው። እግዚአብሔር ይስጥልኝ። እሺ አባታችን ሊቀ ብርሃናት ነህምያ ጌጡ፣ ወንድማችን ዲያቆን ኤፍሬም እጅግ ሰፊና ለሁላችንም በሚረዳ መልኩ የመጀመሪያውን የወጣትነት ህይወትና ክርስቲያን እንዴት ሳይጣረሱ ሳይጋጩ መኖር ይችላል ለሚለው በቂ የሆነ ማብራሪያ ተሰጥቷል። ይህንን ሰምተን እንድንተገብረው እግዚአብሔር አምላካችን ሁላችንንም ይርዳን። እንቀጥላለን ውይይታችንን። ክቡራን የዚህ የፌስቡክ የቀጥታ ስርጭት ተከታታዮች እንደተለመደው ከናንተ የምንፈልገው ነገር አለ። ይሄም ሼር እያደረጋችሁ ለሁሉም እንዲደርስ ይሄን ውይይት
እንዲከታተሉ እንድታደርጉ በሰሜን አሜሪካ ማህበረ ካህናት ስም እንጠይቃለን። ወደ ቀጣዩ ጥያቄ እንሄዳለን። ቀጣዩ ጥያቄ የሚሆነው የሰንበት ትምህርት ቤቶች አገልግሎት እና ወጣት ተተኪነት በሰሜን አሜሪካ ምን ይመስላል ነው። እንግዲህ ሁላችንም እንደምናውቀው በተለይ ከቅርብ ጊዜ ወዲህ ግሎባላይዜሽን እየተባለ ዓለም ወደ አንድ መንደርነት በተለያዩ ምክንያቶች ወደ አንድ መንደርነት እየመጣች ወጣቱ ቤተክርስቲያን ከመገኘት ሰንበት ትምህርት ቤት ከመገኘት ይልቅ ከቤተክርስቲያን ውጪ ነው ያለው። ያው ሁላችንም የምናውቀው እውነት ስለሆነ ማለት ነው። በተለይ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮች እንደመሆናችን መጠን ኢትዮጵያ ውስጥ ያለውን የሰንበት ትምህርት ቤት እንቅስቃሴ ስንመለከት እንደምታውቁት ነው። በሰሜን አሜሪካም እንደዛውና እነዚህ የሰንበት ትምህርት ቤት አገልግሎቶች እና ወጣት ተተኪነት አሁን ካለው እውነታ አንፃር አሁን ከሪያሊቲው አንፃር እንደው ምን ይመስላል? እነዚህ ነገሮች አገናዝባችሁ እንድትመልሱልን ነው። ተመልካቾቻችን ከኛ ጋር እንድትቆዩ በዚህ አጋጣሚ እንጠይቃለን። በቀጥታ ወደ ይሄንን ጥያቄ እስቲ ወደ ዲያቆን ኤፍሬም አመጣውና ከዛ ወደ ሊቀ ብርሃናት እንሄዳለን። እሺ እግዚአብሔር ይስጥልን ዲያቆን ፍቃዱ። ይሄንን አሁንም የምጀምረው ከዚያው ቅድም ካልነው ሶስቱ ክርስቶስ ቤተክርስቲያንን ሲመሰረታት ከሰጠን ሶስቱ ውስጥ ያልነው ሁሉም እንደየድርሻው እንደየአቅሙ እንደየእድሜው ብቻ ሳይሆን እንደ ብስለቱ ቤተክርስቲያን ወንጌልን እንዴት አድርገን ማስተማር እንዳለብን ነው ክርስቶስ ራሱ እያስተማረ ያሳየን ማለት ነው። እና አንድ በጣም ብዙ ጊዜ የምንዘነጋው ነገር ያው እንግዲህ ሁላችንም እንደምናውቀው በመጽሐፍ ቅዱስ ውስጥ ትንሽ ከሚባል እስከ ትልቅ ታሪክ ወይም ደግሞ ጥቅስ የተቀመጠበት እንዲሁ ዝም ብሎ ለማሟላት የተጻፈ የወንጌል ክፍል የለም። እና አንድ የምናስታውሰው በዚህ በሰንበት ስቴት ድርሻ ላይ የምናስታውሰው አንድ ትምህርት በሉቃስ ወንጌል ምዕራፍ 9 ላይ ሐዋርያት ቀርበው እስቲ ከኛ መካከል ማን ይበልጣል ብለው በጠየቁት ጊዜ እነሱ ያው ውስጣቸውን ስላወቀ ይላል አይደል? ውስጣቸውን ስላወቀ እነሱ እንዲመልስላቸው የፈለገው እስቲ በእውቀት ወይም ደግሞ እዚያው ከምታየን የበለጠው ሐዋርያ ወይ የበለጠው ደቀ መዝሙር ማን ነው የሚለውን እንዲመልስላቸው ነበር። እሱ ግን በዛ በነበሩት ህፃናት ይላል ከህፃናቱ መካከል አንዱን እሱ መካከል አምጥቶ ይላል። አንደኛ እዛ ጋር የምንመለከተው ነገር ህፃናት ከሱ ጉባኤ እንደማይጠፉ ነበር። የፈለገ ቢሆን በህፃናት ባህል ካልቸር እንደምናቀው እነሱ ካልጣማቸው የዛ ቦታ ላይ አይቀመጡም ወይ ሌላ ቦታ ሊጫወቱ ነው የሚሉት ጨዋታ ቦታ እነሱ ደስ የሚላቸው ቦታ ነው የሚውሉት እንጂ ህፃናት ዝም ብለው አይገኙም ነበርና ከክርስቶስ ጉባኤ ህፃናት አይጠፉም ነበር። ለሐዋርያት ሲያስተምር ለነሱ በሚገባቸው ድርሻ አንደኛ የመለኮት የነሱ ንጽህና ያ የመለኮት ፍቅሩ ስለሚሳሳብ ስለሚሰባቸው በጣም ይቀርቡት ነበር። እንኳን አይደለም እነሱ እሱን እንዲገሉት እንኳን የሚላኩ የነበሩ ወታደሮች በሚናገረው ወንጌል ከጌታ በሚወጣው ቃላት እየተመሰጡ ሊገሉት ሊይዙት ይሄዱ ማለት ነው። ብዙ ጊዜ ፈሪሳውያን እየላኳቸው እንኳን የሚሄዱ ወታደሮች እየተመሰጡ ነው የሚመለሱት አይደለም ንጹሃን የሆኑ ህፃናት። ስለዚህ እዛ ጉባኤ ላይ ሁሌ በክርስቶስ ጉባኤ ላይ ወጣቶች ጠፍተው አያውቁም። አሁን ዛሬኛ ሰንበት ቤት ስሜት በተለያየ ዘመን ስም ወጣለት እንጂ የሰንበት ቤት ነው ማለት ነው። እንግዲህ ልጆች ከክርስቶስ ጉባኤ ሐዋርያት ብቻ አልነበረም ወይም ደግሞ ጉባኤ ብቻ አልነበረም የሚያስተምረው ለነፃናቱም በሚሆን መልክ ያጫወተ ያስተምራቸው ነበርና ከዛ መካከል እንደምናውቀው ታሪኩ በእውነት እንደዚህ ህፃን ካልሆናችሁ መንግስተ ሰማያት አትገቡም ብሎ አንድም ስለ ንጽህና እንደ ልጆች አይምሯችሁ ልቦናችሁ ካልሆነ የሚለውን ትምህርት አስተማረ። በዛም ግን ዮሐንስ ያው በትውፊት እንደምናገኘው ቤተክርስቲያን ታሪክ ያንን ህፃን የሁለት የሶስት ዓመት ህፃን ልጅ ነው እንግዲህ እዛ አካባቢ የሚጫወት እስከ 5 ዓመት የሚበልጥም እንዳልሆነ ነው ያው የምንረዳው። ያን ህፃን ዮሐንስ ገብቶት ማለት ነው ጌታ ያለው ነገር ገብቶት ያንን ህፃን እስከ ትልቅ እስኪሆን ድረስ ተንከባክቦ ደቀ መዝሙር አድርጎ አግናጢዮስ የሚለውን የቤተክርስቲያን
ትልቅ ጳጳስ እስኪሆን ድረስ ለቤተክርስቲያን ሰማዕት እስኪሆን ድረስ የደረሰ ሊቀ ጳጳስ ያወጣው ቅዱስ ዮሐንስ ነው። ይሄ በማስተዋሉ ዮሐንስ የሚደረገውን ነገር አይቶ ሁሉ ጊዜ ልቡ ለጌታ የቀረበ እንደሆነ ቅዱስ ዮሐንስን እናውቃለን። በፍቅሩ የተነሳ ችኩል ቢሆንም ገና ቁጡ የነበረ ባህሪ ቢኖረውም ከሌሎቹ ሐዋርያት በበለጠ በጣም ለክርስቶስ የሚቀርብ የሚያስተውል የነበረ ነው ቅዱስ ዮሐንስ። እስከ መስቀልም ድረስ ሌሎቹ ሸሽተው ሲሄዱ ያልሸሸበት ምክንያት ያንን ነው የሚያሳየና ስላስተዋለ ይሄን ሕፃን አግናጥሮስ አድርጎ አሳደገ፣ ለቤተክርስቲያን ሰጠው። የወጣቶች አገልግሎት ማለት ይሄ ነበር። እኔ ያደኩት ያው በዚህ በሰሜን አሜሪካ ነው። ስለዚህ ኢትዮጵያ ያለውን ሰንበት ቤት አታውቀውም ልባል እችላለሁ። ግን እግዚአብሔር እድሉን ሰጥቶኝ ያኔ እንደው ትንሽ ለራሴ ብዬ በሄድኩበት ጊዜ 3 ዓመት ኢትዮጵያ ተመልሼ በሄድኩበት አንዱ ያየሁትና በጣም ቀንቼም የተመለስኩበት አንዱ አገልግሎት የሰንበት ቤት አገልግሎት ነው። በኢትዮጵያ ያለው የሰንበት ቤት አገልግሎት ማለት በአንድ ቴዎሎጂ ደረጃ እንደው አንዳንድ ጊዜ ከባችለርም አልፎ ማስተርስ ደረጃ የሚሰጥ አይነት ትምህርት ነው በየቤተክርስቲያኑ እየተሰጠ ያለው። በተለይ በአዲስ አበባ የገጠርና የአዲስ አበባው በእርግጥ የተለያየ እንደሆነ አይቻለሁ። የበለጠ ጠንክሯል የአዲስ አበባው። እንደ አዲስ አበባው እንደጠነከረው በየገጠር አብያተ ክርስቲያናቱ ወጣቱ ላይ ቢጠነክር ኖሮ ዛሬ የምናያቸውም በዘሩም ይሁን በሌሎች ወደ የሃይማኖት ፍልሰቱም የሚከሰት አይመስለኝም ነበር። እንደ አዲስ አበባ የጠነከረ እሱ በሌላ መድረክ የምንነጋገረው ነገር ነው። ግን የሰንበት ቤት አገልግሎት በእውነት ያቺ ክርስቶስ ያቀደላት እንደሆነ ዛሬም ያሳያል በኢትዮጵያ ቤተክርስቲያን። ወደዚህ ስንመጣ ግን ያን አይደለም የምናየው በፍጹም። እኔ አሁን በቃ እንዳልኩት አንዱ መጀመሪያ ቤተክርስቲያንን እንዳቃት ካደረገ መስመር የሰንበት ቤት አገልግሎት ነው። በዛ ሁሉ ሰንበት ቤት በደብረ ሰላም መድኃኔዓለም ቤተክርስቲያን ያለውኝ ነው ያየሁት እንደው ሰንበት ቤት ምን እንደሚመስል ማለት ነው። ግን መዋቅሩ አካሄዱ አሁን ኢትዮጵያ ያለውን እንግዲህ ኢትዮጵያ ያለውን ቀጥታ እዚህ ማምጣት ሳይሆን ብቻ ሳይሆን ሰንበት ቤት ዋናው ዓላማ ወጣቱን እየሳቡ ባሉበት ሀገር ማለት ባሉበት ቋንቋ ባሉበት ባህል እየሳቡ ማምጣት ነው የቤተክርስቲያን ዓላማ የነበረውና ያንን ስናይ በዚህ በሰሜን አሜሪካ ያ ኢትዮጵያ ያለው በሰንበት ቤት አድጎ የመጣው ነው እንጂ እስካሁን የሚጠቀም ያለው እዚህ ስንመጣ ያንን ፍሬ እዚህ የፈራ አይመስለኝም እንደሚገባው ያህል ማለት ነው። በአንዳንድ ስቴቶች ሊሆን ይችላል። ግን እንደዛም ቢኖርም ሰንበት ቤት ከዛ ለመጡ ወይም ደግሞ በዛ ላሉ እንጂ በእድሜ እንኳን ደረጃ ብናየው የዛሬ 25 ዓመት የነበሩ ሰንበት ቤት አባላት ናቸው ዛሬም ሰንበት ቤት አባላት ሆነው እየቀጠሉ ነው። በአመራርም ድራማ ከሚሰራው ትናንሽ አገልግሎት ከሚያደርገው እስከ ላይ አመራር ያለው የድሮ የነበረው ነው። ድሮ የነበሩት አሁን ጥቂት የእድሜ ቁጥር መኖር አለበት የሚል አስተሳሰብ ያለኝ ሰው አይደለም። እንዳውም እስከ መጨረሻ ድረስ በሰንበት ቤት ልክ የሆነ ሰንበት ትምህርት ማለት ወንጌል ትምህርት ነው። እድሜ በቃ አሁን እዚህ ጋር አንተ መማር አትችልም የሚል አስተሳሰብ የለኝም። ግን ሰንበት ቤት አንዱ ማድረግ ያለ መተካካት ነው፣ ከታች ያለውን የሚተካ። በዚህ አንፃር አሁን በሰሜን አሜሪካ ታሪክ ስንመለከት በሆነ ዘመን ላይ አገልግሎት ራሱ ቤተክርስቲያን አሁን የዛሬ 25 ዓመት ለምሳሌ ብንመለከት ቤተክርስቲያን ራሱ መመስረት በጣም ትልቅ ብርቅ ነበር። እንዴ የከሌ ስቴት እኮ ተሰብስበው ቤተክርስቲያን መሰረቱ መባሉ ራሱ ትልቅ ብርቅ የሚታይበት ጊዜ ነበር። ከዛ ደግሞ አልፈን እግዚአብሔር ይመስገን ያው ብዙ ሽኩቻን ብዙ መከፋፈሉ ቢኖርም ካህን ደግሞ ያለበት ቤተክርስቲያን እንዴ ከሌ ቤተክርስቲያን እኮ 2 ካህን ያለው ከተባለ እንደ ተአምር ነው የሚታይበት ዘመን ደግሞ መጣ። ያንንም አለፍንና ደግሞ የዲያቆናት ዘመን ደግሞ መጣ። ዲያቆናት ብርቅ በነበሩበት ዘመን ነው እኛ ምንም ሳይገባን ምንም ሳንማር አንድም የተቀበልነው የነበረው የዲያቆናት ጥራት ስለነበር እንደው ጥላም ለመያዝ ለማገልገል ይግቡ በሚል የገባ ነው የነበረው። ያም ታልፎ ደግሞ ዛሬ ያው የምናየው ዲያቆናት ከዚህም ከኢትዮጵያም በተለይ እዚህ ያለው በየአጥቢያው በእውነት ሊቃውንቱ በስተውም ስለመጡ በተለያየ ትምህርት ከግብረ ድቁናም አልፈው ማህሌት የሚማሩ ልጆች ቀኔ የሚማሩ ልጆች እየፈሩ ነው አሜሪካ ውስጥ። በዛ ደረጃ እየሄደ ነው ደና መመጣላችሁ ያሉት አሁን የሰንበት ቤቱ አገልግሎት ላይ ምን ያህል እንዳልተለወጠ ነውና ከዛም ደግሞ አልፎ የሆነ ሰዓት ላይ ደግሞ የስብከተ ወንጌል ወይም ደግሞ ወንጌል ሰባኪያን መምህራን እንደ ሊቀ ብርሃናት አይነት ከቴዎሎጂ የተመረቁ መምህራን ደግሞ
ብርቅ የነበረበት ጊዜ አልፎ ደግሞ አሁን የበዙበት ዘመን ደግሞ መጣ። ያም ታልፎ አሁን ደግሞ ዛሬ በቃ ፍጹም እንደው መርጌ ድሮ እንኳን አይደለም እንዳልኩት ነው አሁን በየጊዜው ካህናት ብርቅ የነበረበት ዘመን አልፎ አሁን ዛሬ ደግሞ መርጌታ ራሱ ብርቅ የነበረበት አልፎ ዛሬ በየቦታው አቋቋም ማለት ማህሌት ይቆማል፣ ሰዓታት ይቆማል፣ ቅዳሴው ሙሉ እየሆነ ነው በየቦታው ማለት ነው። ካዘቦት ቅዳሴ ጀምሮ በየስቴቱ ይሄንን ሁሉ ዘመን ስናልፍ ግን የሆነ ዘመን ነበረ ካህን እንኳን ማግኘት ብርቅ የነበረበት። በዚህ ጉዞ ውስጥ ግን ሰንበት ትምህርት ቤት እንዴት እንዳላደገ ይሄ ጥያቄ መነጋገር ያለብን ነገር። ይሄ ሁሉ ሲያድግ የካህናት እድገት ካህናት እየበዙ ሲሄዱ የዲያቆናት አገልግሎት እየበዛ ሲመጣ እዚህ ሀገር እየተማሩ ኔጌቲቭን ፓርቲም ፖዚቲቭን ፓርቲ ይኖርበት ያ ሌላ ጊዜ ምን እንወያዩ ነው። ግን መብዛቱ ራሱ ዲያቆናት መብዛቱ መማራቸው ወለድቁና እየተማሩ እዚሁ ሀገር ተወልደው በዚሁ ፊደል ተምረው የሚቀድሱ አካላት የሚያስተምሩ መፍራቱ ትልቅ ነገር ነው። በሰንበት ትምህርት ስንመለከተው ግን ስራው አልተሰራም። ለምን የሚለው ነው አሁን ምን ላይ ነው ይሄኛው ያ ሁሉ ሲያድግ በመረጌታው ያለው በክህነት ደረጃ ያለው ቤተክርስቲያን በመስፋቱ ደረጃ ያለው ሁሉ ሲያድግ እንዴት ነው ይሄ ሰንበት ትምህርት ቤት የሚለው? አሁን እኛ የምናውቃት ሰንበት ቤት ማለት በቃ ባይብል ስታዲ ወጣቱን ሴቱንም ወንዱንም ወደ ከቤተክርስቲያን ውስጥም ውጪም ያለውን ወደ ቤተክርስቲያን በተለይ እንዲመጣ የተሰራ መዋቅር ነው፣ የተሰራ ተቋም ነው ሰንበት ቤት ማለት። በዛ ደረጃ ግን ለምን እንዳልተሰራ በቃ እስካሁን ድረስ 20 ምናምን ዓመት አሁንም የሚገለግሉት የድሮቹ ከውጭ የመጡት እንጂ ጥቂት ምናልባት የልጆች የሰንበት ቤት ልጆች ካልሆኑ በስተቀር በዛ ድርሻ ችግር አለ አሁንም ብዬ ገምታለሁ። ወደ ሊቀ ብርሃናት ልሂድ። አሁን ትንሽ ላፕቶፕ ሊዘጋ አሁን ላስተካክል። ብፁዕ አቡነ ጎርጎርዮስ ካል ተናግረውታል ተብሎ ብዙ ጊዜ የሚጠቀስ ትልቅ ንግግር አለ። ለነገዋ ቤተክርስቲያን የምትጨነቁ ከሆነ የሰንበት ትምህርት ቤት አገልግሎትን በልቡናችሁ አኑሩት የሚል ታላቅ ዘላለማዊ ምክር ለቤተክርስቲያን ሰንበት ትምህርት ቤት አባላትም ለካህናትም ለቤተክርስቲያን የሰንበት ትምህርት ቤት መምሪያ ኃላፊዎችም የሚሆን ትልቅ ክታብ ሰጥተውናል። ይሄ ንግግር ከዛሬ 57 ዓመት በፊት ማርቲን ሉተር ኪንግ ተናግረውታል ከሚባለው I have a dream ከሚለው ንግግራቸው ያነሰ ንግግር አይሆንም ለቤተክርስቲያናችን። ይሄንን የምልበት ዋናው መልእክቴ ለቤተክርስቲያን የምናስብ፣ ለቤተክርስቲያን ተልእኮ የምንፋጠን፣ ለቤተክርስቲያን የነገዋ ተልእኮ የምንጨነቅና የምንሰራ ከሆነን ስለ ሰንበት ትምህርት ቤት አገልግሎት ልቡናችንንም አእምሯችንንም ጉልበታችንንም ዕውቀታችንንም በጠቅላላ ማኖር እንደሚገባን የሚመክር ራዕይ ያለው፣ ከራዕይ በላይ ደግሞ ዓላማ ያለው፣ ከዓላማ በላይ ደግሞ በምን መልኩ መጓዝ እንደሚችል መሄድ እንደሚችል የተዘረጋ እቅድ ያለበት ንግግር ነው። ይሄንን ሲያደርጉ ሊቀ ጳጳሱ ብፁዕ አቡነ ጎርጎርዮስ በረከታቸው በሁላችን ይደርብንና ከመናገርም በላይ የመማሪያና የማስተማሪያ ትምህርቶችን ወይም ካሪኩለም የምንለው ስርዓተ ትምህርትን ቀርጸው ከማስቀመጥም ጋር ነው። በነገራችን ላይ አንድ ታሪክ ልንገራችሁ። በግብጽ ቤተክርስቲያን የሰንበት ትምህርት ቤትን እንዲደራጅ እንዲጠነክር እዚህ ያለበት ደረጃ ላይ እንዲደርስ ያደረጉት አባት ወይም ወንድም ሊቀ ዲያቆናት ሀቢብ ጊዮርጊስ ይባላሉ። ታሪካቸው መጽሐፍ ተጽፎላቸው ሜልቦርን ያሉ ሊቀ ጳጳስ ብፁዕ አቡነ ሱሪያል ኮፕቲክ ኦርቶዶክስ ኤጁኬሽን ኤንድ a light in the darkness ብለው መጽሐፍ የጻፉላቸው አባት አሉ። የሚገርማችሁ እኚህ ሰው
የሰንበት ትምህርት ቤትን ስርዓተ ትምህርት ወይም ካሪኩለም መማሪያ መጻሕፍትን ሰርተው እንደውም የአሌክዛንድሪያ ቴዎሎጂ ሴሚናሪ ዲን ሁሉ ሆነው አገልግለው እነ ብፁዕ ወቅዱስ አቡነ ሺኖዳ ሁሉ በእግራቸው ስር ተምረው ወይም ደግሞ በዛ ውስጥ ተምረው ትልቅ ደረጃ የደረሱበት ዲን የረዱ ናቸው። በ2013 የግብጽ ቤተክርስቲያን የቅድስና ማዕረግ ሰጣቸዋል። አሁን ቅዱስ ሀቢብ ጊዮርጊስ ነው የሚባሉት። ሀቢብ በግዕዝ በግሪክ በአረብኛ የምታውቁት ነው። ሀቢብ ማለት ተወዳጅ ማለት ነው። ተወዳጁ ጊዮርጊስ ነው ስማቸው ራሱ። አሁን ተወዳጁ ቅዱስ ጊዮርጊስ ተብለው ስማቸው ይጠራል። እኚህ ሰው የሚገርማችሁ ሰንበት ትምህርት ቤት በቃል ወተትነት ህፃናት የሚገነቡበት ማዕከል እንደሆነ ተገንዝበው ወጣቶችን ከህፃንነታቸው ጀምሮ ኮትኩቶ ማሳደግ የሰንበት ትምህርት ቤት ተልእኮ መፈጸም ለቤተ ክርስቲያን ራዕይ ወይም የወደፊት እቅድ ውስጥ ትልቅ ስፍራ ሊኖረው እንደሚገባ እንደ ቫይታሚን እና እንደ ፕሮቲን ቃለ እግዚአብሔር በልጆች ውስጥ እንዲሰረጽ አድርገው ካሪኩለም ሰርተው የግብጽ ቤተክርስቲያን ተጠቅማባቸዋል። እንደውም እንዲህ ያለው እንቅስቃሴ የግብጽ ቤተክርስቲያን በመጀመሪያው በ19ኛው ክፍለ ዘመን ከ1800 ጀምሮ የተሐድሶ እንቅስቃሴ በበረታባት ጊዜ እንግሊዛውያንና ፕሬስባይቴሪያን የሚባሉት የአሜሪካውያን ሚስዮናውያን ወይም ከቼኮስሎቫኪያ ሁሉ የሄዱ ሚስዮናውያን የግብጽ ቤተክርስቲያንን ኦርቶዶክስ ያውም 90% የእስልምናውን ሳይሰብኩ የግብጽ ኦርቶዶክሳዊ ተዋህዶ ቤተክርስቲያንን ልክ አሁን እኛ እንደሚሉት ቅዳሴያቸው የሚያስቅ ትምህርት ሃይማኖታቸው የማይመጥን ሊተርጃቸው የወደቀ ምንም የማያውቁ እያሏቸው እንደውም ላዕላይ ግብጽ ሁሉ ሄደው የሚገርማችሁ ላዕላይ ግብጽ ያሉት ምዕመናን ብዙም ሃይማኖታቸውን ጠንቅቀው ባያውቁም ቄሱ ሲጾም እጾማለሁ፣ ቄሱ ሲቀድስ አስቀድሳለሁ፣ ቄሱ ሲዘምር እዘምራለሁ ብለው እንዲህ የሚኖሩ ሃይማኖታቸውን ጠንቅቀው በመጽሐፍ የማያውቁ ነገር ግን የወረስነው ሃይማኖት ብለው ጠንቅቀው ያዙ ነበሩና ያስቸግሯቸው እንደነበረ ሁሉ ታሪካቸው ይናገራል። ይሄንን ስላዩ እኚህ ሰው የሚገርማችሁ በ1876 የተወለዱ ሰው ናቸው። ሀቢብ ጊዮርጊስ በ1951 ነው ያረፉት እና እኚህ ሰው ታዲያ በዚያን ጊዜ ያዩት የሌሎች ሚስዮናውያን ችግር ዋናው ተልእኮ መፈጸሚያ ያደረጉት ምንድነው? የሚሽን ትምህርት ቤት ማቋቋም ወይም የአዳሪ ትምህርት ቤት። እንደውም በዘመኑ የነበሩት ሊቀ ጳጳስ ወይም ደግሞ ፓትርያርክ ብዙ ወጣቶችን ከ12 እስከ 15 ዓመት ያሉ ወጣቶችን ሰብስበው በአዳሪ ትምህርት ቤት እያስገቡላቸው የሚገርመው ትምህርትን ዘመናዊ ትምህርት ይማሩልናል ያሏቸውን ልጆቻቸውን የፕሮቴስታንት ስርዓት አምልኮን ትምህርትን በማስተማር እነዚያን ልጆች ወደ ግብጽ ቤተክርስቲያን በመክተት የተሐድሶ እንቅስቃሴ ተፈጥሮ የግብጽ ቤተክርስቲያን ችግር ትልቅ ደረጃ ላይ ደርሳ ነበር። ይሄንን ችግር ያሸነፉበት አንዱና ዋናው መንገዳቸው የሚገርማችሁ ቅዳሜና እሁድ የዘረጉት የሰንበት ትምህርት ቤት የማስተማሪያ ዘዴ ነው። ዛሬ የግብጽ ቤተክርስቲያን እዚህ ደረጃ ባለችበት ደረጃ እንዲደርስ መንገድ የዘረጉ እኚህ ታላቅ ሰው ናቸው። ከዚያ በኋላ እንግዲህ የተፈራውን ፍሬ የምታውቁት ነው። ብዙ መጻሕፍት የጻፉ ብዙ የቅድስና ስራን የሰሩ ናቸው። ስለዚህም ሰውየው ደግሞ በአገልግሎታቸው ብቃት በጻፏቸው መጻሕፍት በቀረጿቸው ተማሪዎቻቸው ምክንያት ቤተክርስቲያኗ እውቅና ሰጥታ የቅድስና ማዕረግ ሰጥታቸዋለች። ብፁዕ አቡነ ጎርጎሪዮስ ለኢትዮጵያ ቤተክርስቲያን እንደ ሀቢብ ጊዮርጊስ ብዙ ስራ ሰርተዋል። ያችንን ንግግራቸውን ቅድም ያልኳችሁ ከዶክተር ማርቲን ሉተር ኪንግ አይ ሃቭ ኤ ድሪም የሚለው ንግግር ያላነሰ ሰንበት ትምህርት ቤትን የማሳደግ ንግግር ወይም የሰንበት ትምህርት ቤት አገልግሎትን በልቡናችሁ አኑሩት፣ ሳሉት፣ ጻፉት ብለው ሲናገሩ የታያቸው ነገር ምንድነው? ወጣቶች ለቤተ ክርስቲያን አስፈላጊ ስለሆኑ ነው። እንግዲህ ወደ ጥያቄው እንምጣ። ይሄ መሰረት ካለን በምንኖርበት በዚህ በሰሜን አሜሪካ ብዙ
መፍጠን ባልቻለ ሁኔታ ብዙ አገልግሎቶች አሁን ባለንበት ደረጃ ላይ ደርሰዋል። ከትናንት እንሻላለን፣ ምንም ጥያቄ የለውም። ቅድም እንዳለው ዲያቆን ኤፍሬም አገልጋዮች ያጥሩ ነበረ፣ መምህራን ያጥሩ ነበረ፣ ዲያቆናት ብዙ አልነበሩም፣ ሰንበት ተማሪዎች ብዙ አልነበሩም። አሁን ብዙ ቤተክርስቲያንም ሰፍታ ምዕመናንም ልጆች ወልደው ልጆቻቸው አድገው እነ ኤፍሬምም በህፃንነታቸው መጥተው እዚህ አድገው ለቤተ ክርስቲያን ቀናኢነትና መንፈሳዊነት ተሰምቷቸው እንደውም አሁን የአብነት መምህራን መጥተዋል። እንደውም ሶስቱ የአብነት ትምህርት ቤት ሶስቱ እርከኖች ዜማ ትምህርት ቤት፣ የቅኔ ትምህርት ቤትና የመጽሐፍት ትምህርት ናቸው። እነዚህ ሶስቱ ዜማ፣ ቅኔና የመጽሐፍት ትምህርት የአብነት ትምህርት ቤት እርከኖች ናቸው። የነዚህ የአብነት ትምህርት ቤት እርከኖች ለልጆቻችን እየተሰጡ ነው። እግዚአብሔር ይመስገን። የ10 ዓመት ልጆች ቅኔ ሲቀኙ፣ ዜማ ሲቆሙ፣ መጽሐፍት ሲያስተምሩ እያየን ነው። ይኸው እነ ኤፍሬም እንኳን መጽሐፍትን እየተረጎሙ እያስተማሩ ነው። ብዙ ህፃናት እንዲህ እያደጉ ነው። በሰንበት ትምህርት ቤትም ይህ ሊገነባ ይገባዋል። በሰንበት ትምህርት ቤትም ይህ ሊገነባ ይገባዋል። ስርዓተ ትምህርትን መቅረጽ፣ መማሪያ መጽሐፍትን ማዘጋጀት። እንደውም ማህበረ ቅዱሳን የጀመረውም አይቼዋለሁ፣ ደርሶኝ በእውነቱ ተመልክቼው በጣም መንደርደሪያ የሚሆን ትልቅ ስራ ነው። ነገር ግን እኔ ዛሬ በዚህ መድረክ ላይ የምናገረው የሰንበት ትምህርት ቤት ማደራጃ ዋናው ስራ አስኪያጅ ወይም ደግሞ የመምሪያው ኃላፊ አብረውን የተማሩ መልአከ ሰላም ቀሲስ ሰሎሞን ቶልቻ እዚህም መተው ለጥቂት ጊዜ አይተውታል እና ቤተክርስቲያኒቱ ይሄንን ቻሌንጅ ወስዳ ለሰንበት ትምህርት ቤት አገልግሎት ልቡናችሁን አኑሩት የሚለውን ቻሌንጅ ወስዳ መማሪያ መጻሕፍትን መቅረጽ፣ ስርዓተ ትምህርትን መቅረጽ ያስፈልጋል። ይሄንን የምለው ለምንድን ነው ካላችሁኝ፣ ቅድም የተነሳው ዲያቆን ኤፍሬም የገለጸው ኢምባላንስ ሆነ ወይም ያልተመጣጠነ ዕውቀት እንዳይኖር ያደርጋል። ወጥ ስርዓተ ትምህርት ቤተክርስቲያኒቱ ካላት አዲስ አበባ ያለውም ገጠር ያለውም ወጥ የሆነ ትምህርት ስላለ ያንን ትምህርት በመያዝ አንድ ትምህርት አንድ የአስተምህሮ ስርዓት ይዞ ያድጋል። ዕውቀታችንም ድፍረታችንም አገልግሎታችንም ተመሳሳይ ይሆናል። አሁን ችግሩ አዲስ አበባ ወይም በከተማ ያሉት አዲስ አበባን ብቻ አልጥቀስና በከተማ ያሉት ብዙ ሪሶርሱ ስላላቸው ወይም የመጠቀሚያ መጻሕፍት አስተማሪዎችም በግልጽ ስለሚያገኙ ተርጓሚዎች ሰባኪያንም በግልጽ ስለሚያገኙ በደንብ ሰፋ ያለ ዕውቀት ይዘዋል። ወደ ገጠር ስትሄዱ ደግሞ ከወር አንዴ በዓልን ምክንያት አድርገው እንዲሁ የጉባኤ ሲዘጋጅ በሚሄዱት በሚያገኙት መንፈሳዊ ሕይወታቸውን ወይም የቤተክርስቲያን ዕውቀታቸውን እያሉ እያሳደጉ ሲሄዱ በዕውቀት አለመመጣጠን ተፈጥሯል። ቤተክርስቲያን ይህን ለመታደግ ግን የሰንበት ትምህርት ቤት አገልግሎት በልቡናችሁ አኑሩት የሚለውን ነገር ቃል መርህ አድርጋ ምዕመናንን ወጣቶችን ለመታደግ አሁንም ቀሲስ ሶሎሞንንና የመምሪያ ኃላፊዎችን ሁሉ የኢትዮጵያ ቤተክርስቲያን የሰንበት ትምህርት ቤት መምሪያ ኃላፊዎችን ስርዓተ ትምህርትና የመማሪያ መጽሐፍትን አዘጋጅተው ልክ ትምህርት ቤት እንደሚሰጠው ሁሉ በየሰንበት ትምህርት ቤቱ ይህ ተሰራጭቶ ቤተክርስቲያኒቱ የምትሰራው እኛም ያቅማችንን ልናደርግበት የምንችለው ሆኖ መስራት ችለን ቢቀርብ መልካም ነው። ይሄ ካልሆነ ግን አሁንም አሜሪካ ያለነውም ኢትዮጵያ ያለነውም በአውሮፓም በኤዥያም በአውስትራሊያም ያለነውም ሁላችንም በተለያየ የዕውቀት ደረጃ ላይ ነው የምንኖረው። አሁን እኮ ህዝቤ ይላል ቅዱስ መጽሐፋችን አይደለም እንዴ? ህዝቤ ዕውቀትን ከማጣት የተነሳ ወድቋል የሚለው ነገር በህዝቦቻችን በምዕመናኖቻችን ላይ የሚታየው ይሄ የዕውቀት አለመመጣጠን ስላለ ነው። አረ ቤተክርስቲያን ይህንን ነው የምታስተምረው ብለን ለመናገር እንኳን ቅናት ነው፣ ትዕቢት ነው፣ ድፍረት ነው የሚል መልስ ሁሉ ይሰጠናል። አንዳንድ ጊዜ ሐሰተኛ ነቢያት ሲመጡ፣ ሐሰተኛ አጥማቂዎች ሲመጡ በዕውቀት መመጣጠን እንኳን ስለሌለ ወርደን ለማስረዳት በምንሞክርበት ሰዓት አይ እናንተ ስለማትወዷቸው ነው፣ እገሌ
ነገሩ ምን ይሆናል? የግል ጥላቻ ወደሚሆን ይሆናል። በእውቀት መመጣጠን ካለ ግን ለመነጋገርም እንችላለን። ያንን ማድረግ የምትችለው ደግሞ ቅድም እንዳልኩት የዘመናዊ ትምህርት መጀመር ለኢትዮጵያ ኦርቶዶክሳዊ ተዋህዶ ቤተክርስቲያን የሰንበት ትምህርት ቤትም መጀመር አስተዋጽኦ እንዳደረገ ሳልጠቅስ አላልፍም። ታስታውሱ ከሆነ በቀዳማዊ ንጉሠ ነገሥት ኃይለ ሥላሴ ዘመን ወይም በቀሐስ ዩኒቨርሲቲ አሁን የአዲስ አበባ ዩኒቨርሲቲ የተባለው ማለት ነው። በዚያ የመንፈሳዊ ትምህርት ቅዳሜና እሑድ ሲጀመር አንዱ የተጀመረበት ምክንያት ዘመናዊ ትምህርት በኢትዮጵያ በጣም ጠንክሮ እየገባ ሲመጣ ብዙዎች ሀልወተ እግዚአብሔርን እየጣሉ የቤተክርስቲያንን ትምህርት እያናናቁ ሲመጡ ይሄ ነገር አይሆንም ብላ ቤተክርስቲያን ቅዳሜና እሑድ መንፈሳዊ ትምህርትንም የማድረጀትና የማስተማርን ነገር አጠንክራ ተምሮ ማስተማርን ከምስካየ ኅዙናን አምደ ሃይማኖትን ከመንበረ መንግስት ቅዱስ ገብርኤል ቤተክርስቲያን እንዲጠነክሩ አድርጋ ቤተክርስቲያን ከዚያን ከዘመረችበት ጀምሮ የሚገርማችሁ በሲኖዶስ ታውቆ ሰንበት ትምህርት ቤት እውቅና ተሰጥቶት ቃለ ዓዋዲ ወጥቶለት በ1986 ዓመተ ምህረት ነው እንግዲህ የዛሬ 27 ዓመት ነው በኢትዮጵያ እንኳን ጠንክሮ በቃለ ዓዋዲ እንኳን የመስራት እድል አጋጥሞት እየሰራ ያለው። ስለዚህ ምንድነው ገና የምንሄዳቸው ብዙ ዘመናት ቢኖሩንም አሁን ባሉን ዘመን ደግሞ ማድረግ የምንችላቸው ነገር አለ። የሚያድገው ከዚህም አንፃር ነው። ቅድም እንዳልከው ዲያቆን ኤፍሬም ብዙዎቹ ሰንበት ትምህርት ቤቱ እንዳያድግ ያደረጉት ሰንበት ትምህርት ቤት ማለት ብዙዎች የሚሰማቸው መዘመር ብቻ ነው። እሑድ ሄደን እንዘምራለን፣ መዝሙር በቃላችን አጥንተን እንመጣለን፣ እሑድ እንዘምራለን፣ ትርጉም የለውም። ቅዱሳት መጽሐፍትን መመርመር ቅድም እንዳልኩት የአብነት ትምህርት ቤት እንኳን 3 እርከኖች አሉ ብያለሁ። ዜማ አለው፣ ቅኔ አለው፣ መጽሐፍት አሉት። ሰንበት ትምህርት ቤትም እንደዚሁ ወደብ ወጥቶለት ቀዳማይ፣ ካልአይ፣ ሳልሳይ ተብሎ መደብ ወጥቶለት በዚያ የተዘጋጀ ትምህርት ኖሮ እንዲሰጥ የማድረግ ኃላፊነት ከሰጠን እውቀታችን ይመጣጠናል፣ እውቀታችን ይዳብራል። ልጆቻችን እኮ እንደው ኤፍሬም ገና አልወለድክም፣ ዲያቆን ፍቃዱን አላውቅም። ልጆቻችን ኢነሰንሳቸው ወይም ደግሞ ንጽህናቸው እየተወሰደ እኮ ነው። አይታችሁ ከሆነ ልጆቻችን ቤተክርስቲያን ሲመጡ እንኳን ንጽህናቸው የሚወሰዱ በምንድን ነው ካላችሁ እግዚአብሔርን ከማየት ቤተ መቅደስ ውስጥ አገልግሎት ከመመልከት ይልቅ ቪዲዮ እና ዩቲዩብ ሰተናቸው እንዲቀመጡ ነው የምናደርጋቸው። ጌም እንዲጫወቱ ነው የምናደርጋቸው። ኢነሰንሳቸውን ወሰድ፣ ንጽህናቸውን ወሰድን። እነዚህ ህፃናት ግን ንጽህናቸውን በቃለ እግዚአብሔር ወተትነት ብናጠነክረው፣ በዝማሬ ቫይታሚንነት ብናጠነክረው፣ በንባብ ፕሮቲንነት ብናዳብረው አይምሯቸውን፣ ሰውነታቸውን፣ ማንነታቸውን ገዝተን እነሱ ደግሞ የቤተ ክርስቲያን ራዕይ ፈጻሚ ማድረግ እንችላለን። ይሄንን የማይቻል ማድረግን አናስብ። አባቶቻችን ችለውታል። የሚገርማችሁ የቻሉት ግን ራዕይ ስለነበራቸው፣ ዓላማ ስለነበራቸው። አሁን እኛ ወጣቶቹ ራሴን ወጣት ላድርግና ምክንያቱም ምንም እንኳን 40ውን ባልፍም ወጣት ላድርግና ራሴን ዓላማና ራዕይ ልንቀርጽ ኦብጀክቲቭ የሆነ ነገር ያስፈልገናል። ምንድነው ኦብጀክቲቭ? ይቅርታ እንግሊዝኛ በመቀላቀሌ ዓላማችን ምንድን ነው? ሰንበት ትምህርት ቤትን ስናቋቁም በእርግጥስ እሑድ ዘምረው ልብስ ለብሰው ዘምረው እንዲሄዱ ብቻ ነው ወይስ ከዛ በኋላ ፈለገ ህይወታቸውን ተከታትለን ትምህርት ሃይማኖታቸውን አንጸን ዝማሬያቸውን ስርዓተ ቤተክርስቲያን የተሞላበት አድርገን አገልግሎታቸው የተሟላ እንዲሆን ምንድነው የምናደርገው? በቃለ ዓዋዲው ተስማምተው እንዲተዳደሩ ህግ ወጥቶላቸው እንዲኖሩ ከተባለ ልክ አባቶቻችን በቀረጹት አስተምህሮ መቅረጽ እንችላለን። ብዙ ምንም የሚከብድ ነገር የለም። የሚያስፈልገን መተባበር፣ አንድነት ነው። አንድ በጣም ሾክ የሚያደርጋችሁ ነገር ልንገራችሁ። በአሜሪካ ውስጥ በ2009 የግሪክ ኦርቶዶክስ ቤተክርስቲያን ካህን የጻፉት ጥናታዊ ጽሑፍ አለ። በዚህ ብቻ አይደለም፣ 60% የሚሆኑ ወጣቶች ከኮሌጅ በኋላ ወደ ቤተክርስቲያን አይመለሱ። 60% የሚሆኑ ወጣቶች ከኮሌጅ በኋላ ወደ ቤተክርስቲያን አይመለሱም። ለምን? ለዚያ አስተዋጽኦ የሚሆን ነገር ምንም ስላልዘረጋን ስላላዳበር ናቸው። ስለ ቤተክርስቲያን እንዲያስቡ ካደረግናቸው ቤተክርስቲያን የምትሰብከው ሰላምን፣ ፍቅርን፣ አንድነትን ስለሆነ ነገ ሲወጡ እነሱም ሰላምን፣ ፍቅርን፣ አንድነትን ሰባኪዎች ይሆናሉ። በዚህ አስተዋጽኦ
ቤተክርስቲያን ስራዋን ሰራች ማለት ነው። ይሄንን ስናደርግ ከእውቀትን እንጨምራለን፣ ከእውቀት በላይ ህይወት እንጨምራለን። እውቀትና ህይወት ደግሞ ስንይዝ ያንን እውቀትና ህይወት እንዴት መመስከር እንደምንችል እናውቃለን። ዓላማው ያ ነው፣ ምንም ሌላ ነገር የለው። በቃ ይሄ ለሀገር ሰላም የሚያስፈልግ ነገር ነው ብለን ነው የምናስበውና በእውነት የሚገባ ነው ልናየው፣ ወደኋላ መለስ ብለን እንመረምረው የሚገባ ነው። ተተኪ ትውልድ ማፍራት ያስፈልጋል ብዬ አምናለሁ። ለምን ደግሞ ሊቀ ብርሃናት እንዲሁ እዚህ ላይ እንዲሁ ለመጨመር ሰው ላይ ባሉት ነገር ላይ አንዳንድ አሁን ወቅታዊ ጉዳዮች ላይ ማለት ነው ብዙ ጊዜ አሁን ወደኛ ስንመለስ ወደ ኢትዮጵያ ቤተክርስቲያን በብዙ መከራና እሳት ውስጥ እየተፈተነች ያለች ቤተክርስቲያን እንደሆነ የምናውቀው ነገር ነው። ከዛም ላይ ደግሞ ካለን ፈተናዎችም ደግሞ ሲጨመር የበለጠ አሁን ደግሞ ጭራሽ በሰማዕትነት ራሱ የኢትዮጵያ ቤተክርስቲያን እንደው እንደ ግብጽ ያህል በሰማዕትነት ብዙ ታሪክ ማለት ሰማዕትነት ዘመን ብታሳልፍም በዚህ መጠን ግን አሳልፋ አታቅም። እሱም እንዳለ ይገባናል። ግን አንድ በጣም እንደው እንግዲህ ቤተክርስቲያን የፈለገ ፈተና ቢበዛት እስከ ዓለም ፍጻሜ ድረስ ነው ከናንተ ጋር ነኝ እስካለ ድረስ የመንፈስ ቅዱስ አገልግሎት ለሁሉም ነው መደረስ ያለበት መከራው ቢበዛም ባይበዛምና ግን አሁን እኛ እዚህ በተለይ እዚህ ያለነው አገልጋይ ሙሉ ለሙሉ የዚህ ወጣቱን አገልግሎት ንግለክት የተተወ ነው የሚመስለኝ ማለት ነው። አሁን ለምሳሌ ኢትዮጵያ ውስጥ በሚደረገው በቤተ ክህነትም በውጭም ለሚደረጉ ችግሮች ጽሁፍ እንጽፋለን፣ ማህበር አለው፣ ገንዘብ ይሰበሰብለታል፣ ብዙ ኤፈርት ሲደረግ ይታያል። እዚህ ግን አሁን ለምሳሌ አሁን እርሶ በጠቀሱት ላይ አሁን ወጣቶች 60% ብለው እንግዲህ ግሪኮች እንትን ብለዋል። በዚህ አሁን በ8 ወር ኮቪድ ዘመን ልክ ኮቪድ አሁን አንደኛ በኮቪድ ዘመን የወጣቶች የኢትዮጵያ ብቻ ሳይሆን በወጣቶች ዙሪያ ይሄ ኦቨርዶስ የማድረግ ወደ ድራግ የመግባቱ ስታቲስቲክ በጣም የበለጠ ሃይ ሆኗል። አንደኛ ጭንቀቱ አለ፣ በየጊዜው የሚያዩት ኬብል ላይ ስለሞት ነው። ኮቪድ ራሱን የቻለ አንግዛይቲ ያለው ያም እየተጨመረ እንደገና ቤት ውስጥ ነው የሚቀመጡት ስራ መፍታትም ስላለ ይሄ ኦቨርዶስ ስታቲስቲክ ወይም ደግሞ እንትን በጣም ጨምሯል። ወደ ኦቨርዶስ የሚሄድ ገና ያው ሶም ሊያውቁት ይችላሉ። ይሄን ገና ኮቪድ በገባ በወር ውስጥ የመጀመሪያው ወር ነው 2 ወር 2 ወጣቶች ናቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለዛውም በጣም የቤተክርስቲያን ልጆች ወላጆች ያሏቸው ለሰንበት ቤት የቀረቡ ካንሳስና ሚኒሶታ የ17 ዓመትና የ20 ዓመት ልጅ ያጣ ነው። እነዚህ እንግዲህ ልክ አሁን በዚህ ሀገር አነጋገር ወይም ደግሞ በፖለቲካው አነጋገር ሴኔተሮች ወይም ደግሞ ሲመረጡ ኮንስቲትዩንሲ ያላቸው ለነሱ ለሚጮሁለት ህዝብ ማለት ነው የሚመርጣቸውን ህዝብ ችግራቸውን እየሰማ ሄዶ የሚያንጸባርቅላቸው አለበለዚያ አይመረጥም። ሰንበት ቤት ወይም ደግሞ ይሄ ወጣት የሚጮህለት አካል የጠፋ ነው የሚመስለኝ አሁን በዚህ ሰዓት። ምንም አሁን እንደ እንትን ቢሆን ኖሮ ሰንበት ቤት ተቋም ነበር። አሁን ይሄንን ተከታትሎ እንደዚህ አይነት ችግሮች እየታየ ነው በወጣቶች ላይ ይሄን ያህል ነፍሳት እያጣን ነው፣ ይሄንን ማድረግ አለብን ማለት የነበረበት ማለት ነው። ግን ይሄ ልክ እንደ ተፈጠረ ራሱ የተፈጠረ ራሱ ሳይመስል ነው የታለፈው ማለት ነውና ለብዙ ነገሮች እንጮሃለን፣ ለብዙ ነገሮች ላይ አለን። አሁን ግን ትልቁ እየተረሳ ያለው የወጣቱ ክፍል ነው ማለት ነው። ልክ ነገ ቤተክርስቲያንን እነሱ የሆነ እንደ እንትን ሆነ ልክ አሁን እንደ ክሊሼ ወይም ደግሞ ተመላልሶ እንደሚናገር ነገር አሁን ልክ አሁን ካሌንደር ማሳመሪያ አሁን አንድ ወጣቶችን ሰብስቡ እናንተ ነገ የቤተክርስቲያን ተረካቢዎች የምትለዋ አነጋገር በጣም በቃ ተለመደች እና መላልሰን የቤተክርስቲያን ተረካቢዎች ናችሁ ስላልናቸው አይሆኑም ስራው ካልተሰራ። እኔ እንደውም ወደኛ ስንመለስ ሊቀ ብርሃናት ከ60% በላይ ይመስለኛል ልክ 12ኛ ክፍል እንደተመረቁ ወደ ኮሌጅ ሲሄዱ እንደውኛ እኮ ዝም ብለው ኦርቶዶክስ በስም ብቻ እንዲሆኑ አይደለም እንፈልገው መተው ያ የቤተክርስቲያን መስጠታቸው ምስጥራተ ቤተክርስቲያን እንዲሳተፉ ባያገለግሉን እንኳን በህይወት የሚኖሩ ወጣቶች እንዲኖሩ ነው ምንፈልግ። በዛ አንፃር እኔ ከዛ በላይ ነው የሚመስለኝ እኔ የኛ ቁጥር አሁን እንትን እያለ ያለው። እንደምናውቀው ደግሞ እንደ ግሪክ ጠንካራ አልነበረም ድሮ። አሁን ዛሬ ትልቅ የሚባሉት ቤተክርስቲያናቸው ስንሄድ ያሉት የ50 ዓመት በጣም ወጣት ከተባሉ ማለት ነው የ50 ዓመት 40 ዓመት ከሆነማ አንድ አገልጋይ 40 ዓመት ሆኖት ካገለገለ እንደው በቃ በጣም ደስ ነው የሚላቸው። እድሜያቸው በጣም ትላልቅ የሆኑ ለምን አብዛኛው ወጣቱ ጥሏቸው እየሄደ ነው።
ለዛም ወደ ኢአማኝነት ነው አሁን ወደ ግሪኮች በተለይ ችግራ ከክርስትናው ማልፈው ወደዛ እየሄዱ ያሉትና እኛም ይሄን ማጋጥምበት ምንም ምክንያት የለም ዛሬ ማንሰራበት ከሆነ ማለት ነው ልክ ለኢትዮጵያው እንደሚጮኸው ሁሉ ላሉት ችግሮች እንደሚጮኸው ሁሉ ለዚህም መጮህ ያለብን ይመስለኛል በጣም እሺ እግዚአብሔር ይስጥልኝ ሁለታችሁን በእውነት ሰዓት ቢኖረን በእርግጠኝነት ከዚህም በላይ እጅግ ሰፊና ጥልቅ የሆነ ምልከታዎችን ማቅረብ ይቻል ነበር ግን ሰዓት ስለሚገድበን በዚህ መልኩ ቀርቧል እግዚአብሔር ይስጥልን እግዚአብሔር ያክብርልን ሁለት መወያያ ርዕሶች ይቀርቡናል እንግዲህ ሰዓትም እየሄደ ነው እነሱን ደግሞ አጠራ አድርገን ለመመልከት እንሞክራለን ቀጣይ የሚሆነው ምንድነው ወጣቶች በቤተክርስቲያንና በሀገር ግንባታ የሚኖራቸው ሚና ምን መሆንና ምን መምሰል አለበት የሚለውን ለክቡር አባታችን ቀሲስ ነህምያ ጌጡ ተጣጣሉ በጣም ጥሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ከልደተ ክርስቶስ እስከ 2000 ዓመተ ምህረት የሚል ቤተክርስቲያኒቱ በአንድ ወቅት ያሳተመችው ይሄ መጽሐፍ አለ ይሄ መጽሐፍ የሚናገረው በ2000 ስለታተመ በዚያን ጊዜ ቤተክርስቲያኒቱ 8610 ሰንበት ትምህርት ቤቶች አሏት በዚያ ውስጥ ደግሞ ወደ 4 ሚሊዮን የሚሆኑ ወጣቶች ይሳተፋሉ ወይም በአሁኑ ጊዜ ይላል በዛ ዘመን 2,706,000 ሰንበት ትምህርት ቤት ተመዝግበው ያሉ 7 ተመዝጋቢዎች አሏት ይላል ይሄ ቁጥር በጣም ትልቅ ቁጥር ነው እነዚህን ወጣቶች አስተምረን ትምህርት ሃይማኖትንም ሀገር ወዳድነትንም ለሰው ማሰብንም በቅድም ያልኩት ኤምፓቲ ኤንድ ስፒሪቹዋሊቲ የሚባለው ቀናኢነትና መንፈሳዊነት ውስጥ ሀገር መውደድ ሃይማኖትን ማወቅ አሉበትና እነዚህን ካደረግን የወጣቶች ለሀገር ሰላም አስተዋጽኦ ማድረግ የሚጠየቅም ጥያቄ አይደለም ሀገር ባለችበት ቤተክርስቲያን አለች ቤተክርስቲያን ባለችበት ሀገር አለች ተያያዥ ናቸው እነዚህን ተያያዥ ነገሮች ደግሞ ስንሰራ ሁለት ነገሮችን ማንሳት አለብን ብዬ አስባለሁ አንደኛ ምልከታችንን ማዳበር አለብን ምንድነው ምልከታችን ምንድነው የምንመለከተው ለወጣቶቹ ለወደፊቱ የምንመለከተው ነገር አድገው ቤተክርስቲያንንም ሀገርንም እንዲረከቡ ከሆነ የሰላም መልእክተኞች እንዲሆኑ ማስተማር አለብን ወይም ከሰላም መልእክተኝነቱ በተጨማሪ እስመ ወልደ ዋለ መህያው ይመጻ ከመይትለአክዎ ዘነበለ ደአሙ ከመይትለአክ የሚል የጌታችን የመድኃኒታችን የኢየሱስ ክርስቶስ ትልቅ ትምህርት አለ ማርቆስ ምዕራፍ 10 ቁጥር 45 ላይ ክርስቶስ ሊያገለግል እንጂ ሊገለገል አልመጣም አገልጋይነት መጋቢነት ነው እዚህ ሀገር ስቴዋርድሺፕ ይሉታል ሊቀ ዲያቆን ታውቀዋለህ ብዬ አስባለሁ ስቴዋርድሺፕ መጋቢነት ነው መጋቢነት ትልቅ አገልግሎት ነው መጋቤ ስንባል ስማችን ራሱ መጋቤ የሚለው ቅጽል ሲቀጸልልን በዛ ውስጥ መጋቢነት አገልጋይነት ጠባቂነት ስላለ ነው የመጋቢነት አገልግሎት በወጣቶች ላይ ምልከታ ኖሮን ካሰለጠንን ስለ ሀገር ሰላም ስለ ህዝብ አንድነት ስለ ህዝብ ፍቅር ሁሉ እንገነባቸዋለን በዚህ እንዲጠነክሩና እንዲሰሩ ማድረግ እንችላለን ይሄ ለወጣቶች አስተዋጽኦ ትልቅ አስተዋጽኦ ሌላው ሙከራዎችን መስራት መቻል አለብን ሁለተኛው ነገር ማለት ሙከራዎቻችን ምንድናቸው እየሰራን እነዚህ ልጆች መልከታችንን እንዲያደርጉት እንዲመለከቱት አድርገን ወጣቶች እንዲገነቡ ማድረግ በአምልኮት በአንድነት በአገልግሎት በምስክርነት እነዚህ አራት ነገሮች የመጀመሪያው አምልኮ ምን እንደሆነ እንዲያውቁ ሁለተኛው ህብረት ምን መሆን እንዲረዱ ሶስተኛው አገልግሎት ምን እንደሆነ እንዲያውቁ አራተኛው በዚህ ውስጥ ደግሞ ምስክር መሆን ወይም ሰማዕትነት ምን መሆን እንደሚመስል ታወቁ ለሀገር ሰላም ትልቅ አስተዋጽኦ ያደርጋል እንደው ቅድም እንዳለው ክሊሼ ይመስላል እንጂ እነዚህ ነገሮች ክርስቶስን መስለን የምንኖር ከሆነ እኮ የሰላም ባለቤቶች ነን ሁላችንም
ሰላም አውራሾችም ነን፣ ሰላም ሰጪዎችም ነን። ግን ለመድ ነው ስንጸልይም አሁን ሰላማዊ ኢየሱስ ክርስቶስ ሆይ ሰላምህን ስጠን፣ ሰላምህን አጽናልን ብለን እንሄዳለን እንጂ የሰላም ትርጉምን በልቡናችን በአእምሯችን ምክንያቱም ቃለ እግዚአብሔር በልቡናችን ሰሌዳ በአእምሯችን ጓዳ ከተቀረጸ ሁልጊዜም የሰላም መልእክተኞች ነን እኛ ክርስቲያኖች ኦርቶዶክሳውያን። ይሄንን ስንይዝ ነው እንግዲህ ቅዱስ ጳውሎስ በሐዋርያት ሥራ ምዕራፍ 22 ቁጥር 15 ላይ ሲናገር ምን አለኝ ይላል? በህዝቡ ዘንድ ሁሉ ባየኸውና በሰማኸው ምስክር ትሆነዋለህ ብሎኛል ይላል። ባየኸውና በሰማኸው ሁሉ ባዩትና በሰሙት ሁሉ ምስክሮች ከሆኑ ወጣቶቻችን ሀገርን ሰላም ያደርጋሉ። እኛ ግን እያስተማርናቸው እየመከርናቸው ያለው ሌላ ነገር ሆነ። በዚህ በሰለጠነው ዓለም እንኳን የጥቁሮችን እኩልነት በምንታገልበት ዘመን እኛ ኢትዮጵያውያን እኩል እንዳንሆን ልጆቻችንን ወጥተው እንዲደባደቡ ወጥተው አሳፋሪ ነገር እንዲያደርጉ ሁሉ ቀረጽን ወላጆች። ቅድም ሰንበት ትምህርት ቤት ወይም ቀናይነትና መንፈሳዊነት ቤት ውስጥ መጀመር ሲገባው ቤት ውስጥ ሌላ ነገር ጀመርንና ውጭ እያየነው ነው። አሁን የምናጭደው እኮ ክፋትን፣ ዘረኝነትን፣ ጎሰኝነትን ከዚህ የመጣ ነው እና እኛ መቅረጽ የምንችለውን እንቅረጽ። እግዚአብሔር አንድም ሶስትም ነው ብለን ስንናገር በነገራችን ላይ እግዚአብሔር ስላሴ አንድም ሶስትም ነው ብለን ስንናገር ግንኙነት ስላለን በእግዚአብሔር በአንዱ እግዚአብሔር ሶስት ስም አለ። በሶስቱ ስም አንድ እግዚአብሔር አለ። ፍቅር ነው። ያ ፍቅር ደግሞ ግንኙነት ነው። ስለዚህ እኛ ደግሞ እግዚአብሔርን ወደ መምሰል የምናድገው የስላሴን አንድነትና ሶስትነት ስንረዳ ነው። አብ ወልድ መንፈስ ቅዱስ በስም በአካል በግብር ሶስት ናቸው ስንል በእግዚአብሔርነት በፍቅር በአገዛዝ በመለኮት አንድ ናቸው እንላለን። እግዚአብሔርነት አንድ ካደረገው እኛ እግዚአብሔርን ወደ መምሰል በአርአያውና በአምሳያው እንደተፈጠርን ወደ ማመን ስንመጣ የሰላም ባለቤቶች ነው። ስብከት እንዳላደርገው ግን ይሄ ነው ዋናው የማስበው። እግዚአብሔር ያክብርልኝ። እሺ እግዚአብሔር ይስጥልኝ ቀሲስ። ዲያቆን ኤፍሬም እዚህ ላይ የሚጨምርበት ካለ? ያው ሊቀ ብርሃናት እንዳሉት ነው የሚሆነው እና እኔ ትንሽ ወደዚህ ሀገር ያለውን ለመጨመር ያለሳቸው አሉት ታሪኩን ማለት ነው። አሁን ለምን ወይም ደግሞ እንዴት አድርገው ወጣቶች ለሀገር ግንባታ የሚኖራቸውን ወይም ደግሞ ስለ ሀገር እንዲያስቡ ማድረግ የሚቻለው ያው እስካሁን ድረስ ስንነጋገር የነበረውን ነገር እችን ቤተክርስቲያን አውቋት ጥላት ሊሆናት በፍጹም የሚችል ማንም እንዳው ፍጹም የካደ ካልሆነ በስተቀር ማንም ሊኖር አይችልም ማለት ነው። አባቶቻችን ሊቀ ብርሃናት እንደነገሩን ይሄ ከሙሴ ጀምሮ ታሪክ ያለ ነው። ስለ እግዚአብሔር ሲያስተምሩን ስለ ሀገር ፍቅር ነው የሚያስተምሩን ራሱ በቤተክርስቲያን ታሪክ ራሱ ትውፊትም። ወደ ኢትዮጵያ ስንመጣ ደግሞ አባቶቻችን በልዩ መልክ ነው እችን ቤተክርስቲያን ከኦርቶዶክሳዊት ከተዋህዶ ጋር እያመሳጠሩ በባህልም እያደረጉ ያስተማሩን ማለት ነው። ቅድም እንዳልነው ለኛ ብቻ እንዲመች ሳይሆን ለማያምኑ እንኳን ወይም በሌላ እምነት እንኳን ያሉ ሀገር ወዳድ ሆነው እንዲያድጉ ነው እቺ ቤተክርስቲያን አስተዋጽኦ ያደረገችው። አሁን ወደዚህ ሀገር ስንመጣ አሜሪካኖችም ለሀገራቸው ለልጆቻቸው እንደዛ ነው ያደረጉት። ለዛውም እቺ ሀገር ብዙ ጥፋቶች ያሳለፈች ሀገር እንደ አንድ ሀገር ማለት ነው ስትመሰረት። አሁን ለምሳሌ 400 ዓመት አንድን ህዝብ ከአፍሪካ አምጥተው ፍጹም እንዳው ኢሰባዊነት ከሚለው አማርኛ እንኳን በበለጠ መልክ ፍጹም ኢሰባዊነት ነው አሜሪካ መንግስት ያደረገው በጥቁሮች ላይ ማለት ነው። የአፍሪካን አሜሪካንን ታሪክ ስናነብ ስሌቨሪውም ማለት ነው ምን ያህል ያ ኃጢያት እንኳን የሀገሪቷ ኦሪጂናል ስን እንደሚሉት እነሱ ያ ኃጢያት እንኳን አለባት አሜሪካ ማለት ነው። እንደዛ ሆኖ እንኳን አሁን አፍሪካን አሜሪካኖችን ከእንዳው በታሪክ አንፃር ከማርቲን ሉተር ኪንግ ብዙ ጊዜ በሰላም የሚታወቀው ማልከም ኤክስ እንኳን ሳይቀር ያለውን በቃ አሁን ማልከም ኤክስ ብዙ ጊዜ የሚታወቀው በኃይለኛ አነጋገሩ ነው። ወደ ንግግሮች ወደ ጥላቻ ይሄዳሉ። ከመታኸኝ መታሃለው አይነት አካሄድ እንደሚሄድ እሱ እንኳን ግን ለሀገር ፍቅር ነበረው በሚናገራቸው እንትኖች። አሜሪካ ለኛ ሆነ አልተሰራችም እንጂ at the end of the day የሚፈልጉት
በዚቹ በአንድ አሜሪካ እንድትበታተን ሳይሆን በዚቹ ባለን አሜሪካ በአንድነት ለመኖር ነው ሲሰብኩም የኖሩት ህይወታቸው ሙሉ ማለት ነው። ዛሬም ብናያቸው ብላክ ላይቭስ ማተር ቢሉም ምንም ቢሉ at the end of the day አንዱን ፍላግ አንዱን pledge of allegiance አንዱን ህግ ነው ያከበሩ በአንድ ሀገር ውስጥ ለመብታቸው የሚታገሉት። ይሄንን ሁሉ ዘመን ተበድለው እንኳን ማለት ነው ያ ለምን ሆነ ቢባል የሀገራቸውን ፍቅር ስለተማሩ ነው መጀመሪያ። በቃ ልክ እንደው ፐርፌክት የሆነ የትም ሀገር ኦፍ ኮርስ የለም፣ ግን በትምህርት ቤት ካሪኩለም አይደለም እንግዲህ አሁን እኔ በ10 ዓመቴ ነው የመጣሁት፣ ግን አሁን አንዳንድ ጊዜ ቀር የሚለኝ እንደ ኢትዮጵያዊነቴ የምወደው ነገር የለም፣ ግን አሜሪካዊነቴንም ግን አልክደውም። ለምን ያን ነገርን ትረንች አድርገውብኛል። በቃ ውስጥ አሜሪካ ሲባል ፍላጉን ስናየው የሆነ የሚሰማን ስሜት እንዲኖር አድርገው ነው ያስተማሩን ትምህርት። ያም የትም ሀገር መሆን የነበረበት ነገር ቢሆንም አንፎርቹኔትሊ በእኛ ሀገር ሌላ ነው የነበረው፣ በተለይ ባለፉት 30 ዓመታት የነበረው እንትን ማለት ነው። ግን ከሀገር ግንባታው ጀምሮ ከትምህርት ቤት መዋቅሩ ጀምሮ ሀገራቸውን እንዲወዱ ነው የተደረገው። ስለዚህ ዛሬ ኢትዮጵያዊ ሳይቀር የኛ ልጆች ሳይቀሩ ማለት ነው ያ ብላክ ላይቭስ ማተር የሚለው ሙቭመንት ላይ የማይሳተፍ ወጣት የለም። ልክ ወደኛ ግን ስታመጡት እዚሁ እኛው አሜሪካዊ ናቸው፣ ግን ኢትዮጵያዊ የሚሆኑ ወጣቶች ወደኛ ሀገር ጉዳይ ስታመጡት ለመናገር እንኳን ይፈራሉ አብዛኞቻቸው። የሆነ ወደ ፖለቲካ ይገቡ ይመስላቸዋል፣ የሆነ መጥፎ ነገር ውስጥ የሚገቡ ነው ሁሉም ይመስላቸው። ለመነጋገር እንኳን ዲስካምፈርት ይሰጣቸዋል። ለምን ብንል አልተማሩም፣ አላስተማርናቸውም። የኢትዮጵያ ቤተክርስቲያን ማለት የኢትዮጵያ ቤተክርስቲያንን ቢያቋት ኦርቶዶክስነትን እንደው አሁን ባልነው በሰንበት ሴት ጥንካሬ ቢኖር ኖሮ በደንብ ሰንዴ ስኩል የጠነከረ ተቋም ቢሆን ኖሮ አሜሪካ ውስጥ ይሄ ጥያቄ የማይሆንም ነበር። እነሱ ናቸው ዋና እንደውም ለሀገር አስተዋጽኦ የሚሰሩ የነበሩ። ስለዚህ አሁንም at the end of the day ትምህርት ላይ ነው ማለት ነው። በቃ ቤተክርስቲያን ታሪክ ቢያውቁ ቤተክርስቲያንን ታሪክ ካወቁ ክርስትናቸውን ካወጡ ሀገራቸውን ያውቃሉ። ኦርቶዶክስ ቤተክርስቲያን ያ ማለት የኦርቶዶክስነትን ያለ ኢትዮጵያ ማሰብ እንዳይቻል አድርገው ነው አንድ ላይ አድርገው አባቶቻችን ያስተማሩ አይደል? እንግዲህ ኦርቶዶክስነትን ስንማራት እችን የሰጠችንን ሀገር ኢትዮጵያ የምትለዋን ሀገር እንደ መንፈስ እንድንወዳት እንድንኖርባት አድርገው ነው የሰጡን። እኔ አሁንም እንዳልኩት እዛ ከኖርኩት የበለጠ እዚህ ነው የኖርኩት፣ ግን ውስጤ የበለጠ ያለው የሆነ ኢትዮጵያዊነት መንፈስ የሚለው ነገር አለ ማለት ነው በውስጤ። ያ እንዲሆን ያደረገች እንቺ ቤተክርስቲያን ነች። ስለዚህ ያ ኢትዮጵያ ውስጥ ያለውን የሰንበቴት መዋቅር የሰንበቴት መንፈስ እዚህ ሀገር መምጣት አለበት። ይሄ ደግሞ የቋንቋ ጉዳይ አይደለም። አሁን እንደዛ ስንል አሁን እዚህ ሀገር ልጆቹን ማስተኮር አለብን ስንል የእንግሊዘኛ ቋንቋ ትምህርት ብቻ አይደለም፣ በደንብ አድርገው አማርኛ ተምረው የሚያውቁ ሆነው ግን የኢትዮጵያ ቤተክርስቲያን የማያውቁ ብዙ ወጣቶች የተፈጠሩ ነው። አማርኛ ችግራቸው አይደለም፣ ግን ስለ ሀገርም ልክ አሁን ቀደም ተነገረው ስታቲስቲክ ወደ ኮሌጅ ሲገቡ ቤተክርስቲያን ጥለዋት ይሄዳሉ። በአማርኛም ይሁን ትምህርቱ ግን ትምህርቱ በስነ ስርዓት እየተሰጠ አይደለም። ወጣቶቹ ለነሱ በሚመጥን ለዚህ ዘመን በዋጀ መልክ ያ ትላልቅ ታምራትን እየሰራ ያለ የሰንበት ታሪክ ኢትዮጵያ ውስጥ ከመስከያዙና መድኃኒዓለም ተምሮ ማስተማር ጀምሮ ቀደም እንደተጠቀሰው ጀምሮ እስካሁን ድረስ ያለው ያ እንቁ ታሪክ እዚህ ሊደገም አልቻለም። ሌላውን ነገር አድርገን ቀደም እንዳልኩት በክነት እንዳውን ድሮ ሰዓታት ማህሌት አሜሪካ ውስጥ መቆም ይታሰብ ነበር። ያ ሁሉ ታልፎ ግን ዛሬ ማህሌት ሰዓታት የማይቆም ቤተክርስቲያን ያለ አይመስለኝም። ይሄ ሁሉ ልክ ድሮ አይቻልም የሚባሉትን ነገሮች ሁሉ አድርገናል። ዛሬም ደግሞ የሰንበት ኢትዮጵያ ያለውን የሰንበት እዚህ ማምጣቱን አይቻልም የሚለውን ነገር ማፍረስ አለብን። ያንን አስተሳሰብ አፍርሰን መስራት አለብን ማለት ነው። እና አሁንም ይሄን መልሽ የምናገረው የቋንቋ ጉዳይ አይደለም። ለምን በአማርኛም በትግረኛም በኦሮምኛም በአማርኛም ቤተክርስቲያን አታስተምርም? እሱ ሳይሆን እቺም ቤተክርስቲያን ይሄ ወጣት ካወቀ ለአሁን ላለው ጥያቄ ተነሽሱ ነው የሚሆነው። ልክ ለብላክ ላይቭስ ማተር እየቆመ እንደምናየው ሁሉ ለኢትዮጵያ መቆም እንደ ፖለቲካ አያየውም። አሁን ግን ዳርክ ውስጥ ስላለ በኢንፎርሜሽኑን ስላልሰጠ ነው ስላልተማረ ያለው ነገር ያለው ጭቅጭቅ ምን እንደሆነ ስላልገባው አይናገርም። ያልተማረውን ከየት እናምጣው? ልክ አባታችን ባኮስ እኮ የተናገረው ነገር ነው። የሚመራኝ ከሌለ ፊልጶስን ያለው የሚመራኝ ከሌለ እንዴ ብዬ ነው ማቀው
ትክክለኛ ጥያቄ ስላቀረበ መንፈስ ቅዱስም የባኮስን ልብ ስላወቀ ነው ፊልጶስን የላከው እንዲያስተምረው። ዛሬ እኮ ይሄ ነው ጥያቄው፣ ማን ይምራኝ የሚል ነው። ማን ይሄን ወጣት ያስተምረው? ከመውቀስ ማስተማር ይጠበቅብናል ብዬ ገምታለሁ። እሺ ቃልዮት ያሰማልን፣ እግዚአብሔር ይስጥልን። ክቡር ሊቀ ብርሃናት ቀሲስ ነህምያና ዲያቆን ኤፍሬም፣ አሁን በቀጥታ የምንሄደው ወደ ቀጣዩ የመወያያ ርዕሳችን ነው። ቀጣዩ የመወያያ ርዕሳችን ወጣቱ ትውልድ ለቤተክርስቲያን ክብር እንዲበረታ ከማን ይቀጥሉ። ይሰማል? አዎ። እሺ። እና ወጣቱ ትውልድ ለቤተክርስቲያን ክብር እንዲበረታ በተለይ በዚህ ዘመን ቤተክርስቲያን ላይ ምን አይነት መዓት፣ ምን አይነት መከራ፣ ምን አይነት ፈተና እየመጣ እንደሆነ የአደባባይ ሚስጥር ነው። ሁላችንም በሚገባ በተረዳ ነገር እናውቀዋለን። እና ይሄ ወጣቱ ትውልድ ለቤተክርስቲያን ክብር እንዲቀና፣ ለቤተክርስቲያን ክብር እንዲበረታ ከማን ምን ይጠበቃል የሚለውን እስቲ በዚህ ላይ እንወያያለን። ከማን ልጀምር? ሊቀ ብርሃናት ወይስ? እሺ ልጀምር። እኔ እሺ ሶስት ነገሮችን ማድረግ አለብን ብዬ አስባለሁ። አንደኛ ቅድም ያነሳሁት ነገር ነው። የመጀመሪያው ራእያችን ላይ ልንሰራ ይገባል እላለሁ። ይሄ ወደፊት ቪዥናችን ነው። ለቤተ ክርስቲያን ይህ የሚገባ ምልከታችን ወይም ወደፊት የሚታየን እንዲህ ልትሆን ነው ቤተ ክርስቲያን ብለን ከወዲሁ ካለን ልምድም ወደኋላ ተመልሰን አሁን ካለውም ነባራዊ ሁኔታ መሰረት አድርገን የወደፊቱን ይህ ቢሆን ምንድነው ኮንቲንጀንሲ ፕላን የሚባል ንግግር አለ እዚህ ሀገር እና ያንን ነገር ሁሉ አድርገን በምን መልኩ ልንገዛው ልንመራው እንችላለን የሚል ራዕይ ሊኖረን ይገባል። ወጣቶች በአምልኮት ስርዓት፣ በትምህርት ሃይማኖት፣ በአገልግሎት እና በፌሎሺፕ ሊጠነክሩ ይገባቸዋል። ፌሎሺፕ የሚባለው ህብረት፣ አንድነት ማለት ነው። ቅዱስ ዳዊት የተናገረው ነገር አለ አይደለ እንዴ? መዝሙር 132 ቁጥር 1 ላይ የተናገረው ኃይለ ቃል አለ። ወንድሞች በህብረት ቢቀመጡ ወይም በአንድነት ቢቀመጡ እነሆ ያማረ መልካምም ነው ይላል። ስለዚህ የአምልኮት ስርዓትን፣ ትምህርት ሃይማኖትን፣ አገልግሎትንና ህብረትን በምን መልኩ ወጣቶች ላይ ማዳበር እንችላለን የሚለውን ራዕይ መቅረጽ ነው። ሁለተኛው ዓላማችን ነው። ዓላማችን ደግሞ ምንድነው ከተባለ ወጣቶች ሙሉ የሆነውን ኦርቶዶክሳዊ አስተምህሮ እንዲማሩትና እንዲታጠቁት ማድረግ መቻል አለብን። ቅዱስ ጳውሎስ እንደተናገረው ማለት ነው። የእግዚአብሔርን ቃል ጥሩሩን ጋሻውን ምን በሉን ያለው ታጠቁት። አሁን ጥርት ያለችውን ምሊት ኦርቶዶክሳዊት ርቲት ኦርቶዶክሳዊት አስተምህሮ ልጆቻችንን ማስታጠቅ ዓላማችን ልናደርገው ይገባል። ሌላውን ተውት። ይሄ ዓለም ላይ የሚቀረው ገንዘቡ ምኑ ላይ አይደለም። በእውቀት ካስታጠቅናቸው ሙሉ እውቀት ከትምህርት ሃይማኖት እስከ ስርዓት አምልኮት ይሄን ስላችሁ እንግዲህ ከምናምነው እስከምናገለግለው ምሳሌ ሚስጥራተ ቤተክርስቲያናትን ከነስርዓታቸው አሁን ለምሳሌ ስለ ጥምቀትን ስርዓተ ጥምቀትን ከነስርዓቱ ስርዓተ ቁርባንን ከነስርዓቱ ስርዓተ ንስሐን ከነስርዓቱ ሌሎችንም እንደዚሁ ጠቅለ ትምህርቱን ብቻ አስተምረን ስርዓቱንም አብረን አስተምረን አሁን ሚስጥረ ቤተክርስቲያን ሰባቱን ሚስጥራተ ቤተክርስቲያን እናውቃለን፣ ስርዓቱን አናውቅም። ሚስጥረ ንስሐ እናውቃለን፣ አፈጻጸሙን አናውቅም። ስለዚህ ሚስጥረ ንስሐን ከነስራ እነዚህን ቀርጸን ልናስተምራቸው ይገባል። ይሄንን የምናደርገው ኦርቶዶክሳዊ ህይወታቸው እንዲዳብር ለማድረግና አገልግሎታቸው ፍጹም ደስታ የሚያመጣ እዚህ ሀገር I just want to have fun ይላሉ አይደል? ብዙ ጊዜ ፈን የግል ነው። በነገራችን ላይ እንደውም ብዙ ጊዜ ልጆችን ሳስተምር ምላቸው ነገር አለ። ፈን ግላዊ ነው፣ ጆይ ግን የሁላችን ነው። ጆይ የሁላችን ነው። ይሄ በቃ ፍጹም የሆነው ደስታ
ለሁላችን ፋንማ እኔ ሰልፊሽ መሆኔ ነው I just want to have fun ካልኩኝ እኔ ልደሰት በመፈልግበት ሰዓት ደግሞ ሰዎች የሚደሰቱበትን ነው የማደርገው የሚገርማቸው let's have fun ብለው TGIF ይላሉ አይደል እዚህ ሀገር ኤፍኤም thank God it is Friday let's have fun ይላሉ አሁን አንድ ሰው let's have fun ሲል ያ ሰው በጠራው ፈን ላይ ነው እኛ ደስታ ማግኘት የምንፈልገው የኛን ደስታ ግን ሳናገኝ እንቀራለን ፍጹም የሆነውን ደስታ የምናገኘው ግን እውነተኛ ደስታ የሚገኘው እግዚአብሔርን በማወቅ ነው ያንን ስናውቅ የልጆቻችንን አይማሩ እናነብራለን ማለት ነው ሶስተኛ የምለው ምንድነው ሜንቶሪንግ ያስፈልጋል በትምህርት ቤተክርስቲያን በዚህ በአብነት ትምህርት ውስጥ ትላንትናም ዲያቆን ዳዊት ሙሉነ በአደባባይ ሲናገር አስቀጻ የሚባል አለ እያለ ሲናገር ነበር በትምህርት ላይ የሚያስቀጽሉ አሁን ለምሳሌ ውዳሴ ማርያም የሚቀጽል ካለ ከሱ የበለጠ ሰዓታት የሚያውቀው ዜማውን ከነዜማው የሚያውቀው ያቺ ገና ጀማሪዋን ያስቀጽላል ይሄ ሜንቶሪንግ ሲስተም በቤተክርስቲያናችን ያለ እኮ ነው የሚገርማችሁ ስለዚህ አሁን ይሄንን ሜንቶሪንግ ሲስተም መጋቢያንን ወይም ደግሞ መምህራን ወይ ነገር የሚቀበሉንን እንሰራ ያደርገናል ስለዚህ እነዚህ ሶስቱ ነገሮች አላማችንን ማወቅ ራእያችንን መገንባት ሜንቶሪንግ ማበልጸግ ያስፈልገናል ሜንቶር የምናደርጋቸው ወይም እየመለመልን የምናሳድጋቸው የምንቀርጻቸው ያስፈልጉናል ይሄንን የሚሆነው ግን እኛ ራእይ ሲኖረን አላማችንን ስናውቅ ነው ያንን ታወቅን በእውነት ይሆናል እግዚአብሔርም ይረዳናል አባቶቻችንን ረድቷል በእምነት መሰክራለሁ አሁንም ይረዳናል አሜን እግዚአብሔር ይስጥልኝ ሊቀ ብርሃናት ነህምያ ዲያቆን ኤፍሬም እዚህ ላይ የምጨምረው ካለ በደንብ ነው አባታችን የጠቀሱት አሁን እንዲሁ ልክ እሳቸው ባሉት ላይ ስጨምር እኔ አንድ ምናልባት በእኔ አቅም ይሄንን መናገር ትክክል ካልሆነ ያው አስቀድሜ ይቅርታ ጠይቃለሁ ግን ይሄ ራሴ የማይበት ያየውበትና ችግሩ በምን መንገድ መቀረፍ አለበት እንግዲህ መጨረሻ ላይ እኛ ምን ተንግበር ነው ችግርን ብቻ ተነጋግረን መሄድ ሳይሆን ምን ቢሆን ይሻላል ይሄንን አሁን ምን ነጋገረውን ነገር ወጣቱን ባሳለጠ መልክ እውነትም እኛ መናልሰን በምንናገረውን ወጣቶች እቺ ቤተክርስቲያን ይረከቧታል የሚለውን የአባቶቻችንን ራእይ ለኛ እንደሰጡን ወደፊትም እቺን ቤተክርስቲያን እንደሰጡን እኛም እንድንሰጥ ሊያደርገን የሚገባው እንግዲህ አንዱ ትልቁ የተሰራልን የአባቶቻችን መዋቅር ያው ቅዱስ ሲኖዶስ ከዛ አህጉረ ስብከት ነውና እኔ አሁን ይሄንን ውይይት እንግዲህ ማህበረ ካህናት አንዱ የተመሰረተበትም ዓላማ ይሄን ነው ውይይትን ተቀራርቦ መወያየት ለቤተክርስቲያን ችግር መፍትሄ ለመስጠት የችግሯ አካል ሳይሆን የችግሯን የምንፈታ አካል ለመሆን ነው እንግዲህ ማህበረ ካህናት አንዱም የተመሰረተበት በሰሜን አሜሪካ ያለው መዋቅር መልሶ መፈተሽ ያለበት ይመስለኛል እንደኔ እይታ ማለት ነው አሁን ባለንበት እንግዲህ እግዚአብሔር በኪነ ጥበቡ በተአምሩ ማናችንም በእኛ ዘመን እናስበዋለን ይሆናል ብለን ያልገመትነው የቤተክርስቲያን አንድነት መጥቷል እግዚአብሔር ይሄው አንድነቱ ብሎ ሳይገባን ሰጥቶናል አባቶቻችን አንድ አድርጎ አንድ ቤተክርስቲያን ትልቅ ሄዴክ ትልቅ ራስ ምታት የነበረው ችግር ተፈቷል የዛሬ 2 ዓመት ከዛ በኋላ ግን እዚህ ሀገር ያለው መዋቅር ሲዋቀር እንግዲህ እንደምናየው 10 ቦታ ነው አህጉረ ስብከት የበዛው ማለት ነው እንደኔ ይሄ እንደገና መታየት ያለበት ይመስለኛል በቃ ልክ አሁን ዘመኑን በዋጀ መልክ ነው አንድ ነገር መዋቀር ያለበት አንደኛ ወይ 10 ሀገረ ስብከት አንደኛ በስቷል እንደኔ እይታ ምን ለስራም እንኳን ለአገልግሎ አሁን ቀደም እንዳልነው ቀደም ሊቀ ብርሃናትም እንደጠቀሱት ልክ በገዳማት እንኳን ስንማር አንዱ ትንሹን ወደ ላይ የሚያስቀጥል እንዳለው ሁሉ ቀደም በመሳሌም እንዳመጣ ነው ቅዱስ ዮሐንስ አግናጢዮስን አይቶ ህፃኑን የክርስቶስ ያለውን ነገር ገብቶት ሚስጥሩ ገብቶት እንዳሳደገው አይነት እኛም ወደ ላይ የምንጮህበት ያቺ መዋቅር ውጥቅጥቁ የወጣ ነው የሚመስለኛው በዚህ ሰዓት በቃ በስቷል ድምጽ በስቷል ወይም በቤት መሄድ እንዳለብን ራሱ በማናቀበት መልክ ነው አሁን በዚህ ሰዓት አህጉረ ስብከቱ ራሱ የተዋቀረው ማለት ነውና ይሄንን አባቶቻችን ቢመለከቱልን በቃ ይሄ አሁን
ምን ያህል ሀገረ ስብከት ይኑር ከሀገረ ስብከትም አህጉረ ስብከት ከዛ ውስጥም የወጣቶች ሰንበት ቤት ማደራጃ መምሪያ እንዴት አድርጎ ነው መሄድ ያለበት አሁን ያለው እንቅስቃሴ እንዴት ነው በመዋቅር በሰነስ ብዙ ጥያቄዎች አሉት ወጣቱ አሁን ሰብስቡን እያለ ነው በተለያየ ማህበራት በእንግሊዘኛም ይሁን በአማርኛ እየተሰበሰበን ያለው ይሄንን እንዴት አድርጎ ነው ዘመኑን በዋጀ መልክ ሊሰራ የሚችለውና ይሄንን አባቶቻችን የምንጠብቀው ነገር ነው ማለት ነው ያንን ስንጠብቅ እኛም ዝም ብለ ቁጭ ለን ሳይሆን እየሰራን ግን የመዋቅራችን መስተካከል አለበት በቃ በሰሜን አሜሪካ እኔ አንድ ቀድም ራይ አባታችን ብለዋል የግብጽ ቤተክርስቲያን ከኤሌመንተሪ አልፈው ከሃይ ስኩል አልፈው ኮሌጅ እየገነቡ ነው አሁን በዚህ ሰዓት ኦንላይን ኦሬዲ አላቸው አሁን ግን በስነ ስርዓት ቴዎሎጂ ስኩሎችና ዘመናዊ ትምህርትም ያለው ኮሌጆች ለመመስረት መንገድ ላይ ነው ያሉት አሁን እኔ ያለውበት ሲቲ 10 ቤተክርስቲያን በላይ ነው ያላቸው በጣም ትልቅ ቁጥር ነው ያላቸው ከኒውዮርክ ቀጥሎ ይመስለኛል ይሄ ሁለተኛው ሶስተኛው ነው በአሜሪካ ናሽቪል የግብጽ ቤተክርስቲያን እንቅስቃሴና ሰናያቸው የነሱ እንቅስቃሴ ቀኛን 67 አመት አልፈውን ሄደዋል አሁን እኛ አይደለም ኮሌጅ ግንባታ አንድ ተቋም አንድ ለወጣቶች በሚሆን አንድ ለሰምርቴትም ለወጣቱም የሚሆን ተቋም እስካሁን አልተገነባም አይደለም ኤሌመንተሪ ይሄ አንዱ ራያችን ለምን ይሁን ከ42 ሚሊዮን በላይ መመን አለባት የምትባል ቤተክርስቲያን በዚህ ውስጥም ደግሞ ቀድም ያኔ የተጻፈ ድሮ መጽሐፍም ቢሆን በሰመት 4 ሚሊዮን ያሉት ኢትዮጵያ ውስጥ ያለው ይሄ እንግዲህ ዛሬ ቁጥራችንም በልጧል ከዛም በላይም ነው የሚሆነው ይሄ ሁሉ ኃይል ያላት ቤተክርስቲያን እንዴ ነው ምንም አይነት ኢንስቲትዩሽን የሌላት ምንም አይነት ተቋም የሌላት ይሄ የሆነበት ምክንያት አንደኛ እንደ ዓላማም የተያዘ አይመስለኝም እንትኑ መዋቅሩ ቢኖርም እንደገና ካጠፋው ይቅርታ በዚህ ያው እኔ የሚሰማኝና እያየዋቸው ነገር ያለ ነገር ነው ሁለተኛ ደግሞ በጣም ብዙ ስለበዛ አህጉረ ስብከቱም ስለበዛ ለስራም የሚያመች መልክ አይደለም የሆነ ያለው ነገሮች ማለት ነውና በዚህ ጉዳዮች ላይ የአንድ ቀን ውይይት አይደለም የሁለት ውይይት አይደለም በጥናታዊ ጽሁፍ ባሉት በኮንክሪት በሆነ መረጃ ለአባቶቻችን ያቀርበን ይሄን ነገር እንደ ራእይ መቅረፍ አለበት የሚቀጥለው 10 አመት በዚች 10 አመት ውስጥ እስከ ኮሌጅ ድረስ የተለያየ የትምህርት ተቋማት እንገነባለን የሚል ራእይ ሊኖረን ይገባል ቀደም ያሉት አባታችን ሶስቱ ዋና የአብነት ትምህርት ቤት የትምህርት ዘርፍ መጥቷል በቀኔውም በዜማውም በመጽሐፉ መጥቷል ሊቃውንቱ እዚህ እነሱን ተጠቅሞ በዚች ሀገር ቋንቋው ያለውንም ጨምሮ ለኛም ተርፎ ለነጮቹ በደንብ መትረፍ ይቻላል አፍሪካን አሜሪካኖችን አንዱ እኔ እውነት ወደፊት አንዱ ልክ አሁን አፍሪካን አሜሪካን የተበደሉት በነጮች ብቻ አይመስለኝም በእኛም ይመስለኛል አይዴንቲቲያቸው ጠፍቶ ይሄ ነው አይዴንቲቲያችሁ ብለን እንዳው ወደ ክርስቶስ ልንመስላ ይሄ የዘርና የቀለም ጉዳይ አይደለም በክርስትና በርግጥ ግን አይዴንቲቲያቸው አንድም የጠፋበት አብዛኞቹ ወደ ሙስሊም በ60ዎቹ በተለይ ከማልከም ኤክስ ጀምሮ እስከ መሐመድ አሊ እነዚህ ሁሉ በጣም ብዙ በነገራችን ላይ ክርስቲያኖች ወደ ሙስሊም ጥቁሮቹ የገቡት በ60 እና በ70ዎቹ በሲቪል ራይትስ ሙቭመንት ዘመን ወይም ደግሞ ነፃ ከወጡ ጊዜ ጀምሮ ክርስትና የሚለው ነገር በእነሱ አይምሮ ውስጥ ነጮች በክርስትና ስም ስለነበረ ሲገዟቸው የነበረው በየቤተክርስቲያናቸው ስሌቨሪ ልክ በመጽሐፍ ቅዱስ እንደተፈቀደ ስለዚህ በዚህ ዘመንም ልንገዛችሁ ይገባል የሚል ጥቁር የበታችነት የምታስተምር ስለመሰላቸው አብዛኞቹ እየፈለሱ ወደ እስልምና ነው የገቡት ለዚህ መልስ የምትሆን ቤተክርስቲያን እኛ ነበር ከኛም ተርፎ ግን አንደኛ የራሳችንን ቤት ስራ ስላልሰራን ሌላውን ለምን አልሰራችሁ በርግጥ የሚለን በዚህ ሰዓት የለም ግን ያን ሁሉ ማድረግ የምትችል ቤተክርስቲያን ነበረችን በእነ አቡነ ይስሐቅ ያኔ በጀመሩት መንፈስ ኒውዮርክ ላይ መጀመሪያው ቤተክርስቲያን ሲመሰረት በነበረው መንፈስ ብንቀጥል ኖሮ ዛሬ የተበደረስን ስለዚህ አባቶቻችን ይሄንን ቢያስተካክሉልን በቃ መዋቅሩን አደረጃጅ እንደው የምንነጋገርበት ድልድይ እንኳን እስኪጠፋን ነው እኮ ሀገረ ስብከቶቹ የበዙት በሰሜን አሜሪካ ማለት ነውና እነዚህ ነገሮች በአንድ ቀን አይደለም ግን በውይይት መቀረፍ ያለባቸው ጉዳዮች ይመስሉኛል እግዚአብሔር ይስጥልኝ እሺ ሁለታችሁንም እጅግ በጣም አመሰግናለሁ ሊቀ ብርሃናት ቀሲስ ነህምያ ጌጡ እንዲሁም ዲያቆን ኤፍሬም ስለሺ የወጣቶች አስተዋጽኦ ለሀገር ሰላም በሚል በዚህ በሰሜን አሜሪካ ማህበረ ካህናት የፌስቡክ የቀጥታ ስርጭት ላይ ገብተን በተለያየ ርዕሰ ጉዳዮች ላይ ስንነጋገር ስንመካከር ነበረ እንግዲህ እርግጠኛ ነኝ ይሄ የተወያየንባቸው ውይይቶች ዩቲዩብም ላይ ፌስቡክ ላይም
ስለሚኖር ምናልባት ላይቭ ገብተው መስማት እና መከታተል እድሉን ያላገኙ ሰዎች ሪከርድ የተደረገውን እየተመለከቱ ከዚህ ውይይት እንደሚማሩ እንደሚመከሩ እና የተለያዩ ሀሳቦችን እንደሚወስዱ እርግጠኞች ነን። ስለነበረን ጊዜ አምላካችን እግዚአብሔር ስም የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለቅዱሳን አምላክ እግዚአብሔር ክብር ምስጋና ይግባው። ክቡር አባታችን ሊቀ ብርሃናት ቀሲስ ነህምያ ጌጡ በጸሎት ይዘጉልናል። አሜን። ዲያቆን ፍቃዱ አንተንም እግዚአብሔር ያክብርልን ስለጋበዛችሁን እና በእንግድነት ቀርበን የቤተክርስቲያንን ድምጽና በእኛም ውስጥ ያለውን የህይወታችንን ፍሬ እንድናሳይ ስላደረጋችሁን እግዚአብሔር ይስጥልን። ጉባኤያችንን አነሳስቶ ያስጀመረን አስጀምሮም ያስፈጸመን ልዑል አባታችን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ሀገራችንን፣ ህዝባችንን፣ ተዋህዶ ሃይማኖታችንን በረድኤቱ በቸርነቱ በይቅርታው ይጎብኝልን። አሜን። አቡነ ዘበሰማያት ቅድስት ስምከ ትምጻእ መንግሥትከ ወኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ወኅድግ ለነ አበሳነ ጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ የተባነ ጊዜ ውስጥ ተነሱታላ ደነን ነው ዋላን ነው ወኩስ መንዚያ ኪዘን ከሳል ስዋት ነው ማለት በሰላም ቅዱስ ገብርኤል መልአኩ ውስጥ ማርያም ሰላም ለኪ ድንግል ወለና ከድንግል ስጋት መንዚያ ሰው ሰላም ለኪ ብሩት አንቲ ማንስ ነው ወሩ በክርስቶስ ተፈስሲቶን ዝጋ እግዚአብሔር ምስልኪ ሳሉ ጸልይ ምረት አበክሮ ልኪ ኢየሱስ ክርስቶስ ከመ ይስረይ ለማጣይና ኦቶ ካቴን ሰሃ ሰራይ ኃጢአት ኢየሱስ ክርስቶስ ሰራይ ኃጢአት የኃጢአት ሁሉ ዙከ ማይሰራ ኃጢአት እግዚአብሔር ይፍታ። አሜን። ሰላም ያገናኘን ሁላችንም። አሜን አሜን።